ጀነራል ባጫ ተያዙ ተብሎ እየጨፈረ ነበር አይደል? በዛ ጨለማ እነሱ ተንቤን ደርሷል። ሰበር ዜና ብለው ጀነራል ባጫ ብለው ነው ያቆሙት። ስለዚህ ታሪክ ደግሞ መድገም ይፈልጋሉ። አሁን ብዙ አፈናዎች ይፈጸማሉ፣ ፕሬሱ ይዘጋል። ወያኔ ነው አሉት። ተው አላቸው። ከዛ ስሚ ወያኔ ያስገባቸው ልጆች እንዳትገቡ ፓርላማ አሏቸው። ጦርነቱን ለምን እንደሚፈልጉት ታውቃለህ? ኦልሬዲ ንብረትና ሀብታቸውን አሽሸዋል። እቺ ጦርነት ደግሞ ሁሌ እንደምንላት የገበያ ግርግር፣ እቺ ጦርነት ስትጀመር መውጫ ቀዳዳ ያገኛሉ። እዚህ ያሉ ያሸነፉ ተቋሚ ፓርላማ ለመግባት እንዳትገቡ የሚል ትእዛዝ ተሰጥቷቸዋል። እንደ 97 አመት ስላለብን አይደለም እየተቸን ያለ ነው። እኔ ብሆን በዛ ቦታ ላይ ብለህ እንድታስብ ስለምትገደድ ነውና ይሄ ማንም ሰው ስህተት ነው ብሎ ካመነ ኃላፊነት ላይ ያለ ሰው እንዴት ልክ ነው ይላል? መንግስት ውስጥ ሆነው ህዝብን እንዲበሳጭ በመንግስት ላይ እንዲነሳሳ የሚያደርጉ ያሉ ይመስለኛል። በግድም ይሁን በውዴታ አዳፍነውት መጡ። እነ ጌታቸው ተዳፈነ። እሺ የትኛው ምን አይነት እንቅስቃሴ ነው የሚቀጥለው? በገለልተኛ አካላት ነው? አሁን ትውልዱ የተሞላው ጭንቅላቱ የቲፒኤልኤፍ እንትን ነው፣ መርዝ ነው። እንነጋገር ከተባለ ከራሳችሁ ነው የምንጀምረው። ሌቦቹን ሌባ እንላለን። አንድ ኢታማዦር ሹም የነበረ የኢትዮጵያ ኢታማዦር ሹም የነበረ ሰው የፈለገውን ሰው የማግኘት መብትም እንደፈለገ የመኖር መብትም እንደሌለው በተለይ ደግሞ ትግራዋይ ሲሆን ማለት ነው። አንድ የዋት አመራር ይቅርታ የጠየቀ ሰው በህይወት ታሪክ ተቀልሽ ስህተት ነው ተብለው ነው የመጡት መጠየቅ። በታሪክ ትላንትና ለሰራኸው እውነት ነው ብለህ ለተቀበልከው ነገር ይቅርታ እንዳትጠይቅ ነው የሚለው ቃል በቃል። ጦርነቱ እንዴት ተነሳ? ጦርነቱን ገምግም ነበር አለ። ለምን ይሄን ነገር አያነሱትም? አይ አሁን ካለው የትግራይ ህዝብ ሊነጠሉ ይችላሉ። ያስፈጁት የሚገባው ተመጣጣኝ አይደለም። ወደ ግቢው ስትገቢ በር ላይ 50 ዓመት የሚል የተጻፈባት ቮልክስዋገን አለች። እስክንድር ቅድመ አያቷ ነው ለቮልክስዋገን። ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን፣ የዛሬው ፕሮግራም ተጀመረ። ከባድ ሚዛኗን ድጋሚ ተገናኝተናል። እህትሽ ደህና ነች? ደህና ናት። ያው ጥሩ ምላሽ እንደተሰጠኝ ሰምቻለሁ። አመሰግናለሁ ብያለሁ። አንድ አስገራሚ ነገር ልንገርሽ ስለ ሐመልማል። 5 በግ በቀን ታርድ እንደነበር ታውቂያለሽ? ምግብ ቤት ነበራት እንዴ? የወላጆቿ ምግብ ቤት ነበረ እና በጋራጅ ነበራቸው። ማረድ መቻለን ሰምቻለሁ፣ ግን በ5 አዎ፣ ለሆቴሉ የሚቀርቡ በጎች አሉ እና አራጁ ቀረ። ከዛ እሷ ታይ ነበረ እኔ አርዳለሁ ብላ ገፈፈች። ይገርማል በጣም። በዛ ነው የቻለችው ማለት ነው። በዛ ነው የቻለችው። በጣም ደስ ይላል። 5 አንቺ አንድ ትገፊያለሽ? ኧረ ዶሮ ራሱ እያማረርን አይደል እንዴ? ያው እኛማ ተጨማሪ ውጭ ስራም ስላለ ይከብዳል። በነገራችን ላይ ብዙዎች እንኳን ደህና መጣሽ የሚል አስተያየት ሰጥተዋል። አመሰግናለሁ። ይሄን ያክል ተናፍቀሽ ነበር ማለት ነው። ገርሞኛል። እኔ ራሴ በጣም መጥፋቴን ራሱ የሚያውቁ ያሉ አይመስለኝም ነበርና ደግሞ በፕሮግራም መጣሁኝ ድጋሚ የነበረው እንግዳችን እዛም ላይ አሪፍ አስተያየቶች ተሰጥተዋል። ያው ቆንጆ ስራን የሰራሽው። ስለ ግርማ እናነሳለን። ለካቺካጎ ያውቀኛል። እዛ ደመራ ሬስቶራንት አለ። ባለቤት ነው። ወደ ዛሬው ፕሮግራማችን እንግዲህ አቤ ከማለፋችን በፊት እዚህ ስክሪኑ ላይ እንደምናየው ከሂልተን የደረሰን መረጃ አለ። ባለቤት ያጣ ቤት ሆኗል ሂልተን። በጣም እንግዲህ አንጋፋ ቤት ነው። ስትገቢ ሂልተን አሁን ይሄ እንግዲህ መዋኛው ወደ 3 ዓመት ሆኗል ከተዘጋ። በጣም ያሳዝናል። ነጮች ይጫወቱበታል ቤቱን። ሰራተኞች ደም ተፍተው ይሰራሉ። የሚያገኙትና የሚገባው ተመጣጣኝ አይደለም። ወደ ግቢው ስትገቢ በር ላይ 50 ዓመት የሚል የተጻፈባት ቮልክስዋገን አለች። እስክንድር ቅድመ አያቷ ነው ለቮልክስዋገን። በነገራችን ላይ ወደ 60 ምናምን ዓመት ሆኗል። ውስጡ ሩሞቹ በጣም ያሳዝናሉ። በጣም ብዙ ቪዲዮ ነው የደረሰን። ምልሽ አንድ ተራ ሆቴል፣ በጣም ትንሽዬ ሆቴል እንኳን አልጋዎቹ እንደዛ ይሆናሉ እና ከነ ቪዲዮቹ አማን ከበደ የሚመለከታቸውን አካላት አነጋግሮ ይመለሳል። የሂልተን ሰራተኞችም ጥያቄ ይመለሳል። በነገራችን ላይ አንድ ክበብ አለ በጓሮ በኩል። የፖሊስ ኮሚሽነሩ ፖሊሶች እዛ አሉ፣ እንድትወጡ ተብለው አንወጣም የሚል መልስ እንደሰጡ ነው የሰማሁት። እኔ ግን የጥበቃዎቹ ነው የፌዴራል ፖሊሶች አለ። ያን ጉዳይ እንደውም እዛ እንዲደርስ ካደረጉት አንዱ ነው የነበርኩኝ እና
እንድትለቁ ተብለው ምክንያቱም የገቢ ምንጫቸው ነበር ለሰራተኞች ከተያዘ በጣም ብዙ ዓመታት ፈጅቷል እና የፖሊስ ኮሚሽነሩም እንድትለቁ ብለው እንግዲህ ይሄኛውን በአግባቡ ሳያሰሩት ምን ሆኖ ነው ስለሌላ ግባው እንግዲህ ከእኔና ገር ደስ ጀምሮ ነው ሂልተንን አድቅቀው ተሄዱት እና የሚያሳዝን ነው እየደረሰ ያለው በደል ባለቤት አልባ ሆኗል። መንግስትስ ይህን ጉዳይ ያውቀዋል ወይ? እዛ በቅርብ ርቀት የሚገኝ በጣም ልጅ ተወዳጅ አንደኛ ዓለም አቀፍ እኮ ነው። አዎ ዓለም አቀፍ ነው። በዚህ ልክ ደግሞ ታሪካዊ ነው። ለኛ እኮ ቅርስ ነው። በጣም ከ60 ምናምን ዓመት በፊት የነበረን ሆቴል ዛሬ አንድ የሚዋኝ ሰው በሌለበት በዚህ ልክ ባዶ ሆኖ ዋናው ከጥቅም ውጭ ወጥቶ አዳዲስ ነገር ስትገነባ ሌላውን ነገር እያጠፋ መሆን የለበትም። ይሄንን በጣም በትኩረት ሊታይ የሚገባው ሆቴል ነው። በዛ ላይ ብዙ ሰራተኞች አሉ። እንደውም እንደዚህ አይነት ቦታ ላይ የቆዩ ሰራተኞች ማለት እኮ ብዙ ታሪክ የሚያውቁ ብዙ ከሆቴሉ ቅርስነት ጋር የምታስባቸው ትልልቅ ሰዎችን ትልልቅ ባለስልጣናትን ዓለም አቀፍ መሪዎችን የሚስተናገድበት ቦታ ነበርና በዚህ ልክ ዝም ብሎ ቀለል አድርጎ የሚታይም አይደለም። ለምን ሆነ እንደዚህ? አንደኛ ባለቤቱ አይ ቲንክ በኃላፊነት ያለው ሰው የውጭ ዜጋ ነው። አዎ፣ ግን ኢትዮጵያኖችም እኮ የቦርድ አመራር ተብለው የሚመደቡት ኢትዮጵያኖች ናቸው። ምንም ቢሆን እነሱ ወሳኝ ሊሆኑ ላይችሉ ይችላል። ሰውየው እዛ ቦታ ነጮቹማ በደንብ ጥቅማቸውን እየያዙ ነው የሚሄዱት። ከዚህ ያው በዶላር ነው የሚከፈላቸው። ምን ችግር አለባቸው? በጣም የሚገርምሽ ነገር መኪናዋን አለፍ ብለሽ ወደ በረንዳው ደግሞ ስትሄጂ ሻፍቲን አፍሪካ ኢትዮጵያ ውስጥ የተሰራው ሙቪ ደበበሸቱ እና እንትና ወጋየሁ ንጋቱ ምናምን ያለበት ማለት ነው። እነሱ ፎቶግራፎች በትልልቁ አሉ። ማን አለ አብሮ? መኩሪያ አንበሳው ባለቤትየው ይዞት እንደዛ እያሻሽ ሂልተን በር ላይ ሲገቡ ፊልሙን የሚሰሩ አክተሮች አሜሪካኖቹ ማለት ነው። እና እንዳልሽው ቅርስ ነው ይታሰብበት። በሚቀጥለው ዝርዝር ፕሮግራሙን ከሚመለከታቸው የሂልተን አካላት ጋር ፕሮግራም ሰርቶ አማን ከበደ ይዞላችሁ ይቀርባል። ትልቅ የሀገር ሀብት ነው እውነት ለመናገር በጣም። ከትላንት ወዲያ እንግዲህ ምርጫ ቦርድ ውጤቶቹን ይፋ አድርጓል። እስቲ በውጤቱ ዙሪያ የምትይውን ነገር እንስማና መንግስት ከዚህ በኋላ አዲሱ መንግስት ምን ማድረግ አለበት፣ ምን ይጠበቅበታል ወደሚሉት ጉዳዮች እስቲ። በእርግጥ ያው አዲሱ መንግስት በአግባቡ ስራውን የሚጀምረው ከመስከረም በኋላ ነው። ግን ምንድነው ልንናገር የሚገባል? በነገራችን ላይ ከዚህ ከምርጫ ጉዳይ በኋላ የምናወራቸው ኢሹዎች ብዙዎቹ ስለ ኢትዮጵያን ለማፍረስ ከታጠቁት እየደረሰብን ስላለ ጫና የሚመለከት ነገር ስለሆነ ብዙ ጊዜ እንደነሱ አይነት ሰዎችን በጥፋታቸውን ብቻ እያወራን ከምንሄድ ቢያንስ የኢትዮጵያ መንግስት ምን እየሰራ ነው፣ ኢትዮጵያ በዚህ ሰዓት ምን አይነት ሁኔታ ውስጥ አለች የሚለውን መናገር መቻል አለብን። ብዙ ጊዜ የመንግስት ሚዲያዎች ስለዚህ ጉዳይ አውርተዋል። ነገር ግን እኛም ግዴታችን ስለሆነ ነው የምናነሳው። በተለይ ደግሞ በተለያየ አጋጣሚ እዚህኛው ምርጫ ላይም ተሳትፈው ያሸነፏል። አሁን ሙሉ በሙሉ ብልጽግና አይደለም ያሸነፈው። አይ ቲንክ 84% ነው የብልጽግና አሸናፊነት የተገለጸውና ሌላውን ፐርሰንት ስታስብ በዚህ በቀረው ፐርሰንት ውስጥ የሚሳተፉ ሰዎች ፓርላማ ገብተው ሀሳባቸውን በነፃነት ለመግለጽ የህዝቦቻቸውን ጥያቄ ማለት የመረጣቸው ህዝብ ጥያቄ ለሚመለከተው አካል ለማቅረብ የሌሎችም በተለይ ደግሞ ተፎካካሪ ፓርቲዎች የተሰጣቸውን የመመረጥ መብት የማረጋገጥ ሂደት እንደነበር የሰባተኛው አገራዊ ምርጫ ያሳያል ይሄ ምርጫና በነገራችን ላይ በጣም የሚገርመው ነገር ብዙ ጊዜ ምርጫ ሲባል ሁከት፣ ፍርሃት ነው አይደለም የሚመጣብን። እዚህኛው የሰባተኛው ወቅት ላይ የነበረው ነገር ግን ብዙ ባለሙያዎች ተሳትፏል ይመስለኛል ይህንን ለማረጋጋት ይህን ስሜት እንዳይፈጠር በአግባቡ ምርጫው ተጀምሮ እስኪያልቅ ድረስ ውጤቱ እስኪታወቅ ድረስ የምርጫ ቦርድ አባላት ትልቅ ስራ እንደሰሩ ነው የሚያሳየው እና ጥሩ መንፈስ ነበረው። ምርጫ ያሳለፈች ሀገር አትመስልም። ብዙዎቹ የአፍሪካ ሀገራት ከምርጫ በኋላ ከውጤት በኋላ የሚያደርጉትን እናያለን አይደለም፣ መቀበልም ያለ መቀበልም እውነት ነው። ወደ ብጥብጥ የሌሎች ጣልቃ ገብነት እንዳለው ነው። እኛ ጋር ደግሞ ይብሳል። በተለያየ አጋጣሚ የምናነሳቸው የኢትዮጵያ ጠላቶች ይህንን አጋጣሚ ለመጠቀም ብዙ ጥረት አድርገዋል አይደል? ያ ሳይሆን በጣም በሚያስገርም ሁኔታ በሰላማዊ ማለፉ ራሱ ለእኛ ትልቅ አጀንዳ ነው። ትልቅም ምስጋና ልናደርስ ይገባል። ያው በወቅቱ ትልልቅ መልእክቶች ተላልፈዋል እና ይህንን ምርጫ ለማሳካት የተከፈለ መስዋዕትነት ባለሙያዎቹ ራሱ ያደረጉት ነገር በሙሉ ሊደነቁ ይገባል። ግን
አንድ በጣም መናገር የምፈልገው ነገር ለምሳሌ አሁን በአማራ ክልል አካባቢ ይሄ ይሆናል ተብሎ አልተጠበቀም። አሁን የሰማነውን ውጤት ይኖራል ብለን ማለት ነው። እዛ ግን እስካሁንም ድረስ ምርጫውን ለማጣጣል ወይም ውጤቱን ለማጣጣል ብዙ የሚጥሩ የጽንፈኞቹ አካላት አሉ። ነገር ግን ህዝቡ በትክክል ማን ምን እንደሆነ አሳይቷቸዋል። ከአናቱ እንዴት መውረድ እንዳለባቸው ያረጋገጡበት አጋጣሚ ይመስለኛል። እና ምናልባት እንደ ቲፒኤልኤፍ ወይም ቲፒኤልኤፍንና ሻዕቢያን ምንድን ነው የሚባለው ተሸክመው ወይም እነሱ ተሸክመዋቸው ዳግም ምንም ሰላም እንዳይኖር ለማድረግ በአማራ ክልል ለሚደረግ እንቅስቃሴ ትልቅ ማሳያ ነው። ውጤቱን የመቀበል ህዝቡን በሰላም የመኖር ግዴታ እንዳለባቸው አምነው ለህዝቡ ሰላም መስጠት አለባቸው። በተለይ አሁን ደግሞ ገበሬው ወደ ግብርና ወደ ማረሱ ወደ እርሻው የሚመለስበት ወቅት ነው። ተማሪዎችም አዲስ ዓመት በተስፋ አዲስ ዓመትን የሚቀበሉበት የአሁኑ ውጤት ለአዲስ ዓመት ተስፋቸው ነው እና ይሄ እንደዚህ ለጥፋት የተሰለፈው አካል በዚህ ልክ ህዝቡን ሰላም ባይነሳው፣ ትላንት የቲፒኤልኤፍ አካሄድ ውጤቱ ታይቷል። ዛሬ ፋኖ በሚል ስም ህዝቡን እየበጠበጡ በየመንገዱ ሰዎች እያገቱ በቅርቡ ሰምተናል። አንድ ወጣት ከዩኒቨርሲቲ ሲመለሱ ወጣቶች ሲመለሱ አግተው የገደሏቸው እና እንደዚህ አይነት ነገር በቃ ከህዝቡ ምንድን ነው የሚባለው አሳሰብ ወጥተዋል። እንደማያስፈልጉት ነግሯቸዋል። እንደውም በዚህ ልክ ህዝቡ ከተፋቸው መንግስት አፋጣኝ ምላሽ ነው መስጠት ያለበት። ለነዚህ ነፃ መውጣት አለበት ህዝቡ። ለእርሶም ለልጆቹም ይሆናል። ውርስም ቅርስም ነው። በዲፕሎማቶች መቀመጫ በሆነው አፍሪካ ህብረት አጠገብ በመሃል ቡልጋሪያ ከባለ 1 መኝታ እስከ ባለ 3 መኝታ ክፍል እንዲሁም ሱቆችን አቅሞን ባማከለ መልኩ በተለያየ ካሬ አማራጭ ለሽያጭ ማውጣታችንን እያበሰረ ድርጅታችን ከዚህ በፊት በካዛንችስ ሰርተን ያስረከብነውን +18 አፓርትመንት ህንፃ ለስራችን ምስክር ነው። አሁን ላይ ደግሞ ዘመናዊ አፓርትመንቶችን ከታላቅ ቅናሽ ጋር በታማኝነት እናስረክቦ እርሶን እየጠበቅን እንገኛለን። በቡልጋሪያ አዲስ የተለቀቀውን ሳይት ምክንያት በማድረግ ቀድመው ለሚመጡ 20 ደንበኞች በካሬ 89 ሺህ ብር ተጨማሪ 25% ታላቅ ቅናሽ። የማይደገም ወርቃማ ዕድል ሰመር ሪል ስቴት። ስለ ቤቶች ዲዛይንና አቀማመጥ እንዳያስቡ የአዲስ አበባን ዘመን ተሻጋሪ ቅንጡ ስካይላይት ሆቴልን የሰሩ የአርኪቴክት እጆች ለእርሶ ምቾትን በሚሰጡ መልኩ ሆነውም ተሰርተዋል። ምን ይሄ ብቻ፣ የጋራ መገልገያዎች ከሚያስቡት በላይ ተዘጋጅተዋል። ቤቶ እየኖሩ የሚከፍሉት 50% የባንክ ብድር ተመቻችተዋል። ከ700 ሺህ ብር ጀምሮ በመክፈል ቤቶን መዋል ይችላሉ። ፈጥነው ቤቶን ያዙ። ለበለጠ መረጃ ደውሉ። ሰመር ሪል ስቴት። ባለፈው በአቶ ግርማይ በነበረን ቆይታ ምን በጣም ገረመኝ፣ አንዱ አካል ይመጣና ህዝቡ ጋር እንደፈለገ ወይ በልቶ ጠጥቶ ወይም እንደፈለገ ጨፍሮባቸው ይወጣሉ ኢዲዮችን። ከዛ ደግሞ ቲፒኤልኤፍ ይመጣና እነዚህ ሰዎች ኢዲዩን አስተናግደው ነበር ብለው ህዝቡን ገለው ይሄዳሉ። አማራ ክልል ላይ በተመሳሳይ በተደጋጋሚ የተደረገ ነገር ይሄ ነው። ስለዚህ ህዝቡን ሰላም መንሳት ስለሌለባቸው የምርጫ ውጤቱ ኢትዮጵያ የተቀበለችው ኢትዮጵያ ያሸነፈችበት ነው። ወደሚቀጥለው ሌላ የልማት ጉዳዮቻችን የምንሻገርበት ወቅት ላይ ነው ያለ ነው እና አማራ ክልል ላይ እየተደረገ ያለው የጽንፈኞቹ አካሄድ በጥብቅ ልናወግዘው ይገባል። ከዚህ በላይ መቆየት እና ህዝቡን ወደ አላስፈላጊ እልቂት እንደ ትግራይ ህዝብ ለሌላ ጫና ተላልፎ መሰጠት ስለሌለበት ወደዱም ጠሉም ያሸነፈው አካል ፓርላማ የሚግባ በወረዳም ውክልናውን ይውሰድ ተወዳድሮ ያሸነፈም ህዝብ የመረጠው ያስተዳድረኛል ያለው አካል አለና በዚህ ልክ ብንግባባ ጥሩ ነው ብዬ ነው የማስበው። ይሄንን ነው እንግዲህ ለማለት የፈለኩት። ስለ ውጤቱ ስትናገሪ ጥሩ ሀሳብ ነው ያነሳሽው። እኔም ጨምርበታለሁ። ጥሩ 2001 ነው ግን እኔ ከሀገር ወጥቼ ነበር። 2001-2002 የተካሄደው ምርጫ 100% አሸነፍን ሲሉ የህወሓቶች 2007 የመጨረሻው ምርጫ አይደለም ከዛም በፊት እንጂ 2002 መለስ እያለ የመጨረሻው 100 ኦልብራይት የዛ ጊዜ ለጋዜጠኞች ስትጠይቅ ምርጫው እንዴት አገኛችሁት 100% አለች እና በጣም ሳቁ ጋዜጠኞቹ። ይህን ካነሳን ከትላንት ወዲያ አሜሪካን ሀገር ዋሽንግተን ዲሲ ውስጥ አንድ ዝግ የሚባል ስብሰባ ተካሂዶ ነበር። ዝግም ቢያደርጉት ምንም ቢያደርጉት ያው መረጃው ይደርሰናል። ምንድነው ያሳለፉት እንግዲህ እዛ ላይ አንዳርጋቸው የሚገርም እኮ ነው። እንደው ለእኔ እነዚህ ሰዎች ከትላንት መንገድ መቼ እንደሚማሩ አላውቅም። እዚህ ያሉ ያሸነፉ ተቋሚ ፓርላማ ለመግባት እንዳትገቡ የሚል ትእዛዝ ተሰጥቷቸዋል።
እንደ 97 እንዳትገቡ እና ምክንያቱም ለመንግስት እውቅና መስጠት ነው ምርጫውን እውቅና መስጠት ነው ምናምን ብለው ማለት ነው 97 ተወግቡ እንዳትገቡ ሲላቸው የነበር ማመሰለሽ ወያኔ እኮ እንትን ይኸውልሽ በጣም የሚገርምሽ ህዝቡ ሞልቶ ፒያሳ ጋር በዛ ሳልፍ ሄድኩኝ በስፒከር ነበር እና እነ ዶክተር ብርሃኑ ምናምን ነበሩ እዚህ ብሔራዊ ሎተሪ አዳራሽ እንግባ በመጀመሪያ ግቡ ብሎ ድምፁ ሰጣቸው እንዴት መልሰሽ ለህዝቡ ትጠይቂዋለሽ በጣም ትልቅ ስተት በኋላ ስሚ አንድ ልጅ ምን አለ እኔ የዩኒቨርሲቲ ተማሪ ነኝ እና ወያኔ እንዳትገቡ ነው የሚፈልገው ከዛ በኋላ እስር ቤት ይከታችኋል አሁን ያለው የዲሞክራሲ ጭላንጭል ይዘጋል ሰው ወደ እስር ቤት ይጋጋዛል ብዙ አፈናዎች ይፈጸማሉ ፕሬሱ ይዘጋል ወያኔ ነው አሉት ተው አላቸው ከዛ ስሚ ወያኔ ያስገባቸው ልጆች እንዳትገቡ ፓርላማ አሏቸው ይጨበጨብላቸው ጀመር እንዳትገቡ ለሚባሉት አዎ እንደዛ አድርጎ ነው ድራማ ይሰራባቸው እነ ልደቱን ማስቀመጣቸው ኢቭን የሚሰበሰቡት እኮ እነ ጌታቸው አሰፋና እነ መለስ ያዩት ነበር በቪዲዮ ካሜራዎች ሳንቲም የተቀረጸ እና ዛሬም እንዳትገቡ የሚል እንዳትገቡ አሉ የሚያስቅሽ ነገር በቅርቡ ከሸኔ ከወያኔ ጋር ሆነን ከፋኖ ጋር ሆነን በምንጃር በኩል እንገባለን በምንጃር በኩል ያለው የመከላከያ ኃይል እና ጥበቃ የላላ ነው ከዛ ለአንድ ለከፍተኛ ሰው ይሄንን ነው ስነግራቸው በሌብነት ነው የሚገቡት ወይስ መቼ ነው ስልጣን ለመያዝ እቅዳቸው ሳልኝና ይሄ ምልሽ 40 እና 50 ዓመት 60 ዓመት የፈጁት ምን አለበት ለዚህ ለትውልድ ቢተውለት በጣም እንዴ አረ በጣም እንደውም ደጋግመን መንገር ያለብን ነገር የወጣቱ ተስፋ ለምደው እንዲጨልም የሚፈልጉት የራሳቸውን እድሜ ተጠቅመው ሌላው ትውልድ ሁሌም በሁከት እኛ አይደለም አሁን ምን እንደሚመላለስ አይምሮ ላይ ታውቃለህ እዛ በጦርነት ታሪክ ውስጥ ያሉ ሰዎች አይዟችሁ የሚሏቸው የውጭ የትግራይም ጭምር ልፈልጌ ነውና በዛ በጦርነት ሂደት ውስጥ በዚህ ልክ መቆየት ምን ያህል ጫና እንዳለው እኛ እንኳን በማውራት እንዴት ጫና እንዳለብን በጣም ስለዚህ ምንድነው አድርግ የሚሉት ወጣቱ ምንድነው ለምንድነው እኛ አሁን አቢ ስለ ልማትና መንግስትን መውቀስ በሚገባን ነገር ትኩረት ብናደርግ ደስ ይለኛል ስለ ጦርነት ቀርቶ ይሰለቻል እና አሁን እነዚህ ሰዎች ውጭ ያሉት ለነዚህ ትዕዛዝ እየሰጧቸው ግን አያዋጧቸውም ይሄን ሰምታችሁ ፓርላማ አንገባም ትላንትና ፍንጭ ሲሰጡ አይቻለሁ ቢቢሲ ላይ አንገባም ልክ ከትላንት ወደ የተሰጣቸውን ትዕዛዝ ትላንት ቢቢሲ ላይ ፈንጠቅ አድርገዋታል ይሄ መንገድ አያዋጣችሁም እነዚህ ሰዎች አያዋጧችሁም ቅንጅቶች ተጠራርገው እስር ቤት ከገቡ በኋላ አሜሪካ ህይወት ቀጠለ በቃ አዲስ አበባም ቀጠለ ስለዚህ አያዋጧችሁም እነዚህ ሰዎች እና የህዝቡን ሐሳብ እንግዲህ መሞገት ነው አንቺ ስንት የገቡ አዲስ አበባ ግን ቤተ መንግስት መስከረም ጠብቁን ሲሉ ለገና ጠብቁን ሲሉ 3 ነው 4 ዓመት እኮ ሆነ አሁን ደግሞ በቤንሻንጉል ጉምዝ በኩል ነው አሉ መግባት የፈለጉትና ርቀቱን አይተዋል በምን ያህል ርቀት ወደ ቤንሻንጉል ጉምዝ ሄደው ከዛ ወደ አዲስ አበባ እሷ እኮ ተልኳላት ያቺ አባይን ምናምን እሱ የማይታሰብ ነገር ነው በነገራችን ላይ አውሮፕላኖች በዛ አካባቢ ያልፉ ኢትዮጵያ አየር መንገድ ራሱ ይመታል ማንኛውም እና 24 ሰዓት ጠባቂ ነው ሌላው እንግዲህ የህዝብ ሮሮች አሉ መንግስት ጆሮ ሰምቶ ሊያዳምጣቸው ከዚህ ያዳመጠን ነገሮች አሉ ለምሳሌ ምንም አይነት ትራንስፖርት ሳይኖር ውጡ ከአዲስ አበባ ታክሲ ከመስከረም 20 ጀምሮ ተብሎ መተዋው ሊያስመሰግነው ይገባል እኔ አንዳንድ ጊዜ መንግስት ውስጥ ሆነው ህዝብን እንዲበሳጭ በመንግስት ላይ እንዲነሳሳ የሚያደርጉ ያሉ ይመስለኛል በሁሉም መንግስታት አሉ እነዚህ አሁን ለምሳሌ ሁለት ነገር እናንሳ ትኩረት ሊሰጣቸው ከሚገባ መንግስት አንድ የፍትህ ጉዳይ ዳኞች እጃቸው የተጠመዘዘ ነው በቴሌግራም ግሩፕ ከፍተው ጉቦ የሚቀባበሉ ዳኞች አሉ በቴሌግራም በሚስጥር አይደለም እና ደግሞ እንትን ለመሆን አርበኛ ለመሆን ደግሞ አሉ የሚቀላቅሏቸው ጫዋታዎች እንትናን ፈታው እንትናን አሰርኩ ይላል እንደዚህ አይነት ቀልድ ጥሩ አይደለም እንግዲህ ክቡር ጠቅላይ ሚኒስትሩም እንደዚህ እየተናገሩ ነው ሌባ ዳኞች አሉ በግልጽ ይታወቃል
ሁሉም ማለት አይደለም። ፍትህ ያጡ ዜጎች አሉ። አቶ ታሪኩ አንደኛው ነው። በጣም ብዙ ሰዎችን ልንዘረዝር እንችላለን። ነጋ ገብረ እግዚአብሔር በገዛ ቤቱ አስሮት ለጅብ ሰጥቶት ህንፃ ሰርቶበት ምን ፍርድ ቤት ወስኖለት ለምን እንደማይሰጠው ቤቱ ሌሎችም ሰዎች በጣም ብዙ እና እንዴ በጣም የሚገርምሽ ነገር ጠበቆች ናቸው እኮ ዛሬ ዳኞችን እጅ እየጠመዘዙ ያሉት። ጉዳዩ ግን በደንብ በተደራጀ ሁኔታ በሌላ መንገድ እየሄደ ነው። ገባሽ? የሚጋለጡበት፣ እጃቸውን የሚሰበስቡበት፣ የእጃቸውን የሚያገኙበት፣ እስር ቤት የሚገቡበት፣ የሚጠየቁበት አሰራር እየተዘረጋ ነው። የትም ቦታ ሄደው የሰረቁትን ገንዘብ ሊበሉ አይችሉም። በተለይ ጠበቆች እጅ ተበዝዙ ነው የሚሉት የዳኞችን ጉባ ክቡር ጠቅላይ ሚኒስትሩ ቅድም እንትን ብለዋል። ምንድነው በቴሌግራም ምናምን ብለዋል አይደል? ኧረ በዛ አይደለም። አሁን በጠበቆች በኩል ሆኗል። ክቡር ጠቅላይ ሚኒስትር ጠበቆች ሄደው ዳኞችን ይሄን ያክል ገንዘብ ይሰጣል ብለው ይደራደራሉ፣ ኮሚሽን ይይዛሉ። ሌብነት ችግር ሆኗል። ይሄን ሌብነት በጋራ ፋይት ማድረግ አለብን። አንደኛ ዳኞች ናቸው ሌቦች። ሪፎርም የሚያስፈልገው ዋናው ፍርድ ቤት ነው። የሌቦች መናኸሪያ ሆኗል። የማይደረስባቸው መስሏቸው ማለት ሪፎርሙ እዚሁ የሚቀር መስሏቸው የሚያላግጡ ዳኞች አሉ። ብዙ መረጃ የተገኘባቸው ሲሪየስ ሪፎርም ያስፈልጋል ፍርድ ቤት ላይ። ይሄ ምክር ቤቱ እየመራ መፈጸም አለበት። ሁለተኛ ሌቦች አቃቢ ሕግ ነው። ሕግ አቅብ ያልነው አቃቢ ሕግ ሌባ ነው። ብር እየወሰደ መከራከር የሚገባው ልክ አይከራከርም። ይሄ የኛ ጉዳይ ስለሆነ እኛ ሪፎርም እንሰራበታለን። ሶስተኛው ሌባ ፖሊስ ነው። ምናልባት ያው የገበያ ግርግር ለሌባ ያመቻል አይደል? በጣም ብዙ ጊዜ እንዲህ አይነት ስህተቶች የሚፈጸሙት መንግስት በጣም ቢዚ የሚሆንባቸው አጋጣሚዎች ሲፈጠሩ ነው። አንደኛው በተለያየ አጋጣሚ የተፈጠሩ ጦርነቶች ለእንደዚህ አይነት ለሌሎቹ ሌቦች የምንላቸውን እድል መፍጠሩ እናውቃለን። ያ በተለያየ ሴክተር ያሉትን ማለታችን ነው። አንድ ሁለት ብለህ የምትለው አይደለም። በዚህ አጋጣሚ ደግሞ እንግዲህ ምርጫው በጣም ወሳኝ ስለነበር ይህንን ምርጫ አልፎ መንግስት ወደ እነዚህ በጥልቀት ገብቶ ነገሩን ያጣራል በሚል ነው የምናልፋቸው እንጂ በትክክል በህዝብ በተለያዩ አጋጣሚዎች የሚሰሩ ስህተቶች ወሳኝ የሆነ እርምጃ የሚወሰድባቸው አካላት እንዳሉ ያሳያል። ይህንን ያው እንደ ጠቀስከው ልክ ነሽ። እና ግን በጣም አቤ ለአንድ ሀገር ፍትህ በጣም ወሳኝ ነው ለዜጎች። በጣም በነገራችን ላይ ወሳኙ ነገር እሱ ነው። ከትልልቅ ጉዳዮች ነው ወደ አላስፈላጊ ነገር የምትገባው። ፍትህ አጥቶ ነው የሚያምፀው። በቃ ስርዓት አልባ ነው የሚሆነው። አገር ስርዓት አልባ ነው የሚሆነው። በጣም የሚገርምሽ ነገር እኮ ከትልልሽ ጉዳዮች እስከ ትልልቅ በቢሊየን ደረጃ በሚገመቱ የፍርድ ቤት ጉዳዮች ላይ በደንብ እየፈተሽኩኝ ነው፣ እየተከታተልኩ ነው፣ መረጃ እየሰበሰብኩም፣ ሌሎች አካላትም እንደዚሁ እየሰበሰቡ ነው። ኮሚሽን ጠበቆች ስራቸውን የሚሰሩ መስልሽ እንዴ? ጥብቅና አይደለም፣ ለአንቺ አይደለም የሚቆመው፣ ለህግ አይደለም የሚቆመው፣ ለሌብነት፣ ለሙስና ዳኞችን እጅ በመጠምዘዝ የሚውሉ አሉ። እነዚህ ላይ ትኩረት ሊሰጥ ይገባል። ሌላው እንግዲህ የምናነሳው ምንድን ነው? ከሰሞኑ በርካታ አሽከርካሪዎችን እያነጋገረ ያለው 56,000 ብር ክፈሉ ነው፣ 59,000 ብር ተባለ ታርጋ መቀየሪያው። አዎ አንድ ነገር ልንገርሽ፣ አሮጌ መኪና ያለው ሰው በዛች መኪና ስንት ዓመት ሊጠቀም ይችላል? ሁለተኛ ዝም ብለህ አዲስ መኪና የገዛ ሰው 5 ሚሊዮን መኪና ወጥቶ ለገዛ ሰው 56,000 ብር ምንም አይደለም። አሮጌ መኪና ላለው ሰው ለምሳሌ ታክሲዎችን ስጠይቅ ሚኒባሶች በቀን 1,000 ብር ነው የሚያስገቡት። 56,000 ብር ስንት ቀን ምንም ሳይበላ ሰውየው ሳይጠጣ 2 ወር ሙሉ ለመንግስት አንዳንድ ሺህ ብር ይክፈል ቢባል እንኳን ጊዜ ሊሰጠው ይገባል። አንደኛ ከፋፈል ሊደረግለት ይገባል። ብዙ ጊዜ እንግዲህ ሰዎች አሁን የምናወራው ነገር እጅ ያለበት ይመስለኛል። በቀጥታ ይሄ ትዕዛዝ ነው ህግ ነው ብለህ የምትለው ነገር የህብረተሰብ የገቢ ምንጭ ኑሮ መሰረት አድርገህ ነው ህጎችንም ልታወጣ የሚገባ የምትተገብረው። ኦኬ አንደኛ ልዩነቱ ለምን አይታይም? አዲስ መኪና የሚገዛ ሰው በሚሊዮንስ የሚቆጠር ገንዘብ ስላለው መግዛት ችሏል። ስለዚህ ሚሊዮን አውጥቶ እየገዛ ከሆነ 56,000 ብር ለሱ ምንም ላትወጥ ትችላለች። አሮጌ መኪና ያለው ሰው ግን ስፔር ፓርት እንኳን ለመቀየር በጣም እያማረረ የምታየው የህብረተሰብ ክፍል አለ። አሮጌ መኪና ይዞ ከዚህ በኋላ ምን ያህል ጊዜ አብሮኝ ይቆያል ይሄ መኪና የሚል ማለት ነው። ስለዚህ ለነዚህ ሰዎች አንደኛ እኩል ክፍያ መወሰን ነበረበት ወይ?
ሁለተኛ ደግሞ አከፋፈል እስካልተደረገ እንዴት አድርጎ መሸፈን ይቻላል? ይሄ ነው አንዱ። ሰው ሆነ ስታስብ ልክ አይደለም አይደለ? አንተ እንኳን ኃላፊነት የተሰጠህ አካል ተወውና ማንም ሰው እኛም አስተያየት እየሰጠን ነው። ምንድነው አመል ስላለብን አይደለም እየተቸን ያለ ነው። እኔ ብሆን በዛ ቦታ ላይ ብለህ እንድታስብ ስለምትገደድ ነውና ይሄ ማንም ሰው ስህተት ነው ብሎ ካመነ ኃላፊነት ላይ ያለ ሰው እንዴት ልክ ነው ይላል? ሆን ብሎ የሆነ የህዝብ አመጽ ለማስነሳት ነው? ከመንግስት ጋር ለማጋጨት ነው? ምንድነው ምክንያቱ ብለህ እንድጠይቅ ነው የሚያደርገው እንጂ ትክክለኛ አሰራር አይመስለኝም። እኔ እናንተ ቅር አሰኝቶናል። ሌሎች ሰዎች ስንጠይቅ በተመሳሳይ ልክ አይደለም ብለውናል። እና ለምን እንደዚህ አይነት ነገር ይሰራል? ሲቀጥል አማራጮች ማስቀመጥ መቻል አለብህ። በጣም አንደኛው አማራጭ አከፋፈል ነው ብለናል። መክፈል የቻሉ ሰዎች ይክፈሉ። መክፈል ለማይችሉት ግን አከፋፈል ተደርጎ በተወሰነ ፐርሰንት 4 5 ወር ቢሰጣቸው ምን አለበት? ምንም የት ይሄዳሉ እንዴ? በአንድ ጊዜ አምጣ ብለህ ማፋጠጥ ምን ማለት ነው? አንደኛ በዚህ በኩል ነጋዴው የሚያፋጥጠው ነገር አለ የኑሮ ውድነት ላይ፣ በዚህ በኩል እንደገና ባትደራርቢበት ሲደራረብ ደስ የሚላቸው አካላት ያሉ ነው ይመስላል። አሁን ከመንግስት ጋር ለማጋጨትም ስራዬ ብለው የተሰማሩ በነገራችን ላይ ብዙ ጊዜ መንግስታት በምንም ተአምር በመሳሪያ ከታጠቀ ኃይል ጋር ገጥመው የወደቀ የለም። አብዛኛውን ጊዜ ለምሳሌ ደርግ እንኳን የደርግ መከላከያ ሰራዊት እጁን እንዲሰጥ የተደረገው ከተማ ላይ በነበረ ሴራ ነው። የከተማ ሴራ ማለት ያ ለመንግስት ድጋፍ የሚሰጠው አካል አገሩን ወዶ አገሩን የሚያገለግለውን ህዝብ ከዛ ከመንግስት በመነጠል ነው ስራቸውን የሚሰሩትና የእውነት አሁን በመሳሪያ ጦርነቱን ማሸነፍ ያልቻሉ አካላት እየሰሩት ያለ ሴራ እንደሆነና እንዳልሆነ ማረጋገጥ ወይ መገመት አይቻልም ወይ? እንዲህ አይነት ነገሮችን ስህተቶችን ነው እኔ መንግስት ማየት አለበት ብዬ የማስበው። ሁሉንም እኛ እንኳን አናምንም አይደለ? ግለሰቦችን በግል በሚኖረን ህይወት መንግስት እንዴት አድርጎ እዚህ ቦታ ላይ ያስቀመጣቸው ሰዎች የሚያወጡትን ህግ የሚሰሩትን መኪና አለሽ እንዴ? ግን አቤ የለሽ? አይ እግረ መንገዴን እኮ እንዲገዙልሽ እኮ ነው እንዴ? ሁሉ ሰው ወዳጅ እያለሽ እንዴት ነው መኪና ማገዛልሽ? ደግሞ እንጂ ያማረርኩበት ስሜት ያለሽ ነው የሚመስለው አይደለም። ያው ስለ ህዝቡ ስታስብ አንዳንድ ጊዜ ሰላም እንዲሆን ነው የምፈልገው። ሰላም እንዳይሆን የሚፈልጉ ሰዎች እንዳሉ ስታውቅ በጣም ያማል በእነሱ ልክ ማለት ነው እንጂ። በትላንትናው ዕለት ምሽት ማታ እንደውም እንቅልፍ ከለከልሽኝ እኮ ቪዲዮ ውስጥ ልክልኝ፣ ግን ሳላየው 5 ሰዓት ከምናምን ሆኗል። ዛሬ ጠዋት ደገምኩት። የሚገርምህ ነገር አዎ የተወሰነ ነው የሰማሁት። ጻድቃን ትላንትና ኢንተርቪው ሲያደርግ ነበር። ምን አለ እስኪ ከቀነጨው ነው። አንደኛ መጽሐፍ ጽፈዋል። በነገራችን ላይ ለመጀመሪያ ጊዜ ጀነራል ጻድቃን ብዬ ልናገር ነው። እንዴት? ብዙ ጊዜ ከምተቻቸው ሰዎች አንዱ ናቸው። ምክንያቱም በኢታማዦር ሹም ሌቨል የነበረ ሰው በአንዲት የክልል መሪዎች በተሰራ ስህተት እሳቸውም ጦርነቱን ደግፈው ለምን ሄዱ ብለን አንድ ወቅት ላይ ስለ ሀገርም ስናወራው ነበር። በነገራችን ላይ ላደረሱባቸው ነገር ከትግራይ ህዝብ ጫንቃ ላይ መንቀል ፈልገዋል። ለብቀላ ነው ሄዱት ብዬ ተናግሬ የነበረው። አሁን ላይ ሆኜ ሳስበውና ካላ አቋምሽን ቀይርሽ አይደለም ኢንተርቪው ላይ ያየሁት ነገር ለካ የመንግስት ትግሬዎች ብለው የሚገልጧቸው ሰዎች አሉ። እዛ የዛሬው ኢንተርቪው ላይ ማለት ነው። የመንግስት ትግሬና የራሱ ትግሬ አለ ማለት ነው። የመንግስት ትግሬ የሚሏቸው ዛሬ ድረስ የትግራይን ህዝብ በዚህ አሁን በወደቀበት በወረደበት ልክ ቁልቁል ያወረዱት ካድሬዎች ማለታቸው ነው። እና በዚህ በትላንት በሰጡት ኢንተርቪው ላይ በጣም የገባኝ ነገር በእርግጥ ቀድሞ የተሰራ አቶ ግርማ አሁንም ጠቅሳችኋለሁ። ቀድሞ የተሰራ የ50 ዓመት ሴራ በጥቂት ሰዎች እጅ ስለሆነ ቁልፉ ማንም ምንም አይነት ስልጣን ላይ ይኑር ኢታማዦር ሹም ሁን ጀነራል ሁን የክልል መንግስት ሁን ምንም የማድረግ ስልጣን እንደሌለው ነው የሚያሳየው። ምክንያቱም እሳቸው በተለያየ አጋጣሚ በተለይ ደግሞ ከ10 ዓመት በፊት ይሄ ጦርነት እንዳይነሳ በተለያየ አጋጣሚ ብዙ ጥረቶችን አደረጉ። ምሳሌ ወደ 700 አካባቢ ሰው ጋር እንዲደርስ ያደረጉት ጽሁፍ ነበረ በኢሜይል እና እሱን ያዩ ሰዎች እንዳልኩ የመንግስት ትግሬዎች ጨፈጨፏቸው፣ ያ ብዙ ሰደቧቸው ምናምን እያሉ ይመጡና የኦነግ አመራሮች ጋር ደርሷል ያ ሀሳብ እና በጣም አድንቀውት የኦነግ አመራሮች እና አቶ ሌንጮ ለታ እና ተገናኝተን እንነጋገር ምናምን ሁሉ ይሏቸዋል። ይሄ ጥሩ ሀሳብ ነው፣ ሳይነሳ ችግሩ መፍታት የሚቻልበትን ሀሳብ ነው ያመጣኸውና በዚህ ልክ ተነጋግረን ብናወራ ብለው ጥያቄ ያቀርቡላቸዋል።
እንግዲህ አስበው አንድ ኢታማዦር ሹም የነበረ የኢትዮጵያ ኢታማዦር ሹም የነበረ ሰው የፈለገውን ሰው የማግኘት መብትም እንደፈለገ የመኖር መብትም እንደሌለው በተለይ ደግሞ ትግራዋይ ሲሆን ማለት ነው። እነዚህን ሰዎች ለማግኘት መጀመሪያ እነ ስብሃትን ማስፈቀድ ነበረባቸው። ማስፈቀድ ብቻ አይደለም፣ ጌታቸው አሰፋ ሊረሽናቸው እንደሚፈልግ ነው የሚናገሩት። ከዛ አጋጣሚ አቶ ስብሃትን ታማው ተኝተው ነበርና እዛ ድረስ ሄደው ነው የጠየቋቸው እና አቶ ሌንጮ በተለያየ ጉዳይ ላይ እኔ በጻፍኩትም ሀሳብ ላይ ጦርነቱን ለማስቀረት በሚል ጉዳይ ላይ ልንነጋገር ሀሳብ አቅርቤ እንድናገኝህ ብለውኛልና እነሱን ለማግኘት ግን የአሁኑ ጦርነት ነው ያው ነው ኦነግ ተብለው የተፈረጁበት ወቅት ነው። 85 እንጂ አሁን ጦርነትማ ምን እንነጋገር ሲል ጄኔራል ዮሐንስ በአዙሪት መጽሐፍ ላይ አለ። በተቃራኒ ነው መጀመሪያ እኮ ይመስለኛል የዛኛው ውጤት መሰለኝ ይሄኛው። ከዛ ኦነግ ተብለው ስለተፈረጁ ኦነጎችን ነው እንግዲህ ለማስፈቀድ የተገደዱት። ምክንያቱም ከአሸባሪ ጋር አሸባሪ ተብሎ ከተፈረጁት ጋር ለመገናኘት እኔም አሸባሪ የሚለውን ሐሳብ ደግፌ ወይም ከቲፒኤልኤፍ ጠላት ከሚለው አካል ጋር ለመገናኘት አደጋ ይደርስብኛልና ጥበቃ ቢደረግልኝ ወይ ምን ይመስልሃል ሊሏቸው ነው እንግዲህ ይሄ ጥያቄ ያቀረቡትና ከተገናኘህማ እንልሃለን እንጂ እንዴት አንልህም እና እንድትታሰር እናደርጋለን አለኝ አለ። አሁን ማለት የሆነ ታሪክ እየሰማ ነገሮችን ከራሳቸው ደግሞ በቀጥታ ከምትሰማው ተነስተ የሆኑ ደግሞ ያጋጠሙ ነገሮች አሉ አይደለ? በዚህ 10 ዓመት ውስጥ እንዲሆነው ለዚህ ነው እያልክ ራስህም የምታነጻጽራቸው ነገሮች ሲፈጠሩ በእርግጥ እኔ ብቃላ ያልኩት በዚህ ልክ ጦርነት ተገብቶ ህፃናት አልቀው ወጣቱ በዚህ ልክ ሙትም አካል ጉዳተኛም ይሆናል ከሚል አልነበረም። ህወሓትን በተለያየ መንገድ የማክሰም ስራ ይሰራሉ ብዬ ነበር የጠበቅኩት። ነገር ግን ዛሬ ላይ በተናገሩት መሰረት በእርግጥ ዋጋ ተከፍሏል። ከዚህ በላይ ደግሞ ህወሓት የመቆየት እድል ቢኖረው አንድም ትግራዋይ በህይወት የመኖር እድል አልነበረውም ወደሚል ይወስደናል ማለት ነው። ምክንያቱም በወንበዴዎች እጅ ነበረች ኢትዮጵያ። ጥቂት ማፊያዎች በእጃቸው ያደረጓት ኢታማዦር ሹሙን እንደፈለጉ እንግዲህ በክብር ተሰናብተዋል አይደለ? ምንም በጸብም ቢሆን በእርግጥ ከአመራሮቹ ጋር ጸብ ውስጥ ነበሩ። ከስልጣንም የተባረሩበት ምክንያት ከአቶ መለስ ጋር በነበራቸው ጸብ እንደሆነ ይናገራሉ። ሆን ብሎ እንዳነሳቸውና በዚህ ልክ እውነት እንደ ሀገር እንቀጥል ነበር ወይ? እንደ ህዝብ የትግራይን ህዝብ ተወውና እንደ ሀገር ኢትዮጵያ የምትባል ሀገር እንቀጥል ነበር ወይ ብለህ እንድጠይቅ ነው የሚያደርገውና አንደኛ ሁልጊዜም በጣም እኔ የምወቅሳቸው አቶ ግርማይንም እንደወቀስኳቸው ይህንን እውነት አለመናገር ለምንድን ነው ጊዜ የሰጧቸው እንደፈለጉ እርምጃ እስኪወስዱ ህዝብን ወደ አላስፈላጊ ጦርነት መርተው እስከ ማስገባት ሲደርሱ ቲፒኤልኤፎች አላማቸው ማለት ላለማቆም ነበረ። ምንም አይነት እንቅስቃሴ ቢያደርጉ እነ ጀነራል ጻድቃን ቲፒኤልኤፍ ግን ላይዋጋ አይችልም ነበረ። ምክንያቱም አቅዶ የተነሳው ነገር ስለነበር ነው የሚሉትና በጣም መጽሐፉ በአማርኛና በትግርኛ ነው የጻፉት ይመስለኛል። ይህንን በሙሉ እውነታ አስቀምጠውታል መጽሐፉ ላይ። እኔ በጣም ፈቃደኛ ቢሆኑ እንግዳ አድርገህ ብትጋብዝልን ደስ ይለኛል። እንጠይቃቸዋለን። ግን መጀመሪያ መጽሐፉን እናንብበውና ከደረሰን በኋላ ከዛ ላይ ያስተያየት ሁልጊዜ የምንናገረው ነገር አለ። እንዴት ይቅርታ አይጠይቁም እንላለን አይደለ? በዚህ አጋጣሚ ይቅርታቸውንም አስቀምጠው ከሆነ ምናልባትም እኛ እንግዳ ስናደርጋቸው ሌላው ደግሞ ስህተቱን እንዳይደግሞ ይቅርታ ይጠይቃል። ቆይ ወደዛ እንሄዳለን። ግን አበበች አንድ የህወሓት አመራር ይቅርታ የጠየቀ ሰው በህይወት ታሪክ ተቀልሽ ስህተት ነው ተብለው ነው የመጡት መጠየቅ። በታሪክ ትላንትና ለሰራኸው እውነት ነው ብለህ ለተቀበልከው ነገር ይቅርታ እንዳትጠይቅ ነው የሚለው ቃል በቃል ባይዘወይ መለስ ነው እችን ቃል የነገራቸው። ግን አንድ ጊዜ እኮ 96 ነው 95 ዓመተ ምህረት አንድ ክሬዲት የምሰጠው ገብሩ አስራት ኢትዮጵያ ወደብ አልባ እንድትሆን አብረን ተስማምተን እንደውም ይደገም ተባለ። እኔ ሄጃለሁኝ እዛ መድረክ ላይ አቤት አደባባይ ያለው ንግግር ይቅርታ ብሏል። ዛሬ ግን ይቅርታ የሚሉ አይመስለኝም እነዚህ ሰዎች። ግን እኔ ሁሌም የምለው ነገር መሰለሽ እንግዲህ መጽሐፍ ውስጥ ተካቶ ከሆነ እናየዋለን፣ እናነበዋለን። ጦርነቱ እንዴት ተነሳ? ጦርነቱን እንገምግም ነበር አይደል? ለምን ይሄንን ነገር አያነሱትም? አይ አሁን ካለው የትግራይ ህዝብ ሊነጠሉ ይችላሉ።
ያስፈጁትስ 1 ሚሊዮን ሰው በላይ አስጨርሰሽ እንዴት ነው በቀሪ ቁማር እኮ ነው እየተጫወቱበት ያሉት ማለት ነው። እነ ጌታቸው እውነቱን ሊነግሩን ይገባል። ለመሰለኝ ጦርነቱን እንገምግም ያሉት እነሱ ናቸው፣ እኛ አይደለንም። ከመንግስት አይደለም ይሄ ሐሳብ የመጣው ከራሳቸው ነው። የተለያዩትን በዚህ ነው የሚነግሩን እንደሚነግሩ። ከዛ በኋላ እዚህ ከመጡ በኋላ ለምን አልቀጠለም ግምገማው? ባለ ጉዳዮቹ እነሱ ብቻ አይደሉማ፣ ዋናዎቹ እኮ ትግራይ ነው ያሉት። ይሁኑ። ቆይ ልንገርሽ፣ ያስፈጀነው የራሳቸው አቋም አለ አይደል? በቃ ያስፈጁት አካል አለ። ጦርነቱን በስተት ጀምረናል፣ እጃችን ነበረበት። ኢቭን ለመገማገም ያቀርቡት የነበረ ሐሳብ ዝም ብለው ለምን በቀጥታ ለኛ አይነግሩንም? እሱን እኮ ምንሽ እስቲ ቀንጨብ ካረግና እንችላለን ማለት ነው። ቢላና ተወደና ካብዘ ምፍታር ዝመጽ ነገር እና ናይ ትግራይ ፖለቲካ እዚ አረጊት ሞይቱ የትግራይ ፖለቲካ አሮጌ ሞቷል። አርሲ ጥራህ ይዘም ነው። አርሲ ምንድነው? አርሲ ማለት ላም ወልዳ ትሞትባትና ከዛ ማለብ ስትፈልግ አንተ ያችን ቆዳዋን ሳር ሞልተህ በህይወት እንዳለች ልጇ እያሳየህ ነው። በቀደም ጀነራል ዮሐንስው እንደዛ ሲኖር ልጅ ያለች በህይወት ብላ ያለች ወተት ስለሷ እየታለበ ወይም እሷ እየጠባች እንደሆነ ፊልም የምታደርግበት የሞተች ጥጃ በሳር የተሞላ ቆዳ ማለት ነው። ጀነራል ዮሐንስ እቺ ነገር ማን ከጀነራል ዮሐንስ ነው ኮፒ ያደረጉት? በቀደም ሲናገር ግን ለነገሩ ቋንቋ አለ ይመስለኛል እንትኑ እና ከባድ ቃል ነች። ግን ህወሓት በአርሲ ትምህርት ስለ የትግራይ ፖለቲካ በሞተ ቆዳ ነው ምንድነው የምንለው? በድን በቃ እያለ የሌለ ቆዳው ብቻ ያለው ውስጡ የሌለ ሐዲሽ ወዲው መተካታ ሆኖ አይመሰል። እኔ እዚህ ዳይ ነው እንግዲህ የምንጋጨው። አባብች የትኛው አዲስ ኃይል ነው? ትንሽ ጭላንጭል የታየ መድረኮች ነበሩ። ገባሽ? የለውጥ እንቅስቃሴዎች ትግራይ ውስጥ የነበረውን እንቅስቃሴ በግድም ይሁን በውዴታ አዳፍነውት መጡ። እነ ጌታቸው ተዳፈነ። እሺ የትኛው ምን አይነት እንቅስቃሴ ነው የሚቀጥለው? በገለልተኛ አካላት ነው? አሁን ትውልዱ የተሞላው ጭንቅላቱ የቲፒኤልኤፍ እንትን ነው፣ መርዝ ነው። የትኛው ምን ተሰርቶ እንዴ? ምን ሰራችሁ እነ ጻድቃን? አዲስ አበባ እንኳን እኮ ይልሽ አንድ ነገር ልንገርሽ፣ አዲስ እውነቱን ነው የምንነጋገረው። አዲስ አበባ ውስጥ እንግዳ ከሆነ ይሄንን ጥያቄ እናነሳለታለን። አዲስ አበባ ውስጥ ስብሰባዎች ይካሄዳሉ። እከሌ እዚህ ጎጥ፣ እዚህ መንደር እከሌ እንዳትሄድ እንደዚህ የሚባለው ቡድነኝነት አለ። ይሄ ቆየው ነው አዲስ የተፈጠረ አስተሳሰብ አይደለም። ይሄ ባለበት ሁኔታ ምንም ባልሰራችሁበት ሁኔታ እንዴት ነው አዲሱ ትውልድ የሚባለው? አብዛኛው የሚናገር ዘላለ እንታይ ይመስለካ ግራምሺ ኣብዚ ከምዚ ዝመሰለ ኩነታት እዩ። ግራምሺ እንትን ፈላስፋውን ነው ኣብየስት ፌስስ ናይ ሕብረተሰብ እዮም ዝወፁ እዩ። እቶም ዝሓምቁ ሓሳባት እቶም መዕነውቲ ሓሳባት በጣም አስቀያሚ ሀሳቦች እና አውዳሚዎቹ ሀሳቦች ናቸው በዚህ ሰዓት ጎልተው የሚወጡት። ይህም ቦታ ዝሕሱ እዚኣቶም እዮም ንሕብረተሰብ ስርቁስ ንሕሳውስ ዝዓቶ ዝበልፆም ነበርና ኢንተርኔት ዘይብሉ በቃ ዝኾነ ይኹን መናጨትካ ንባዕልካ ሓደ ነገር ንምግባር ዝግበር ኣተሓሳብ መናጨትካ መመንጨቅ ምንድን ነው? መውሰድ መቦጨቅ ነው። ገንዘብ የራሱን ውሸት የራሱን ሀሳብ የራሱን ስርቆት ገንዘብ መዝረፍ ነገር ላይ ነው የሚሳተፉ። አሸባሪ ስትሆን ማለት ነው። ጠቅላ መንግስት የነበረው አሸባሪ ማፊያ ሲሆን ማለት ነው። ጎይታይ ምን ነበር? ጌታዬ እሺ ጌታዬ እንኳን አይደለም። እርሶስ ከዚህ እንደው የነጹ ናቸው? ይሄን ሲሉ ጻድቃን ሀብታም ነህ። ብዙ ጊዜ ምንድነው የአፍሪካ ህብረት ሰላም አስከባሪ ሄጄ አፍርቼ ገንዘብ አንዳንድ ጊዜ የማይመስል ነገር። አሁን ባለቤትህም የሪል ስቴት 60% አላት ከቻይናዎቹ ጋር። እውነቱን ነው የምንነጋገረው። ከየት አመጣችሁ? በዶላር የሚከራዩ ቤቶች ሳር ቤት ጋር ያሉት ከየት መጣ? ጻድቃን የመንግስት ቤት ወስደህ አይደለም እንዴ በራስ በካርታ ያወጣለት? አላሳዩሽም? እንነጋገር ከተባለ ከራሳችሁ ነው የምንጀምረው። ሌቦቹን ሌባ እንላለን። በነገራችን ላይ ያነገር ልንገርሽ፣ ምን ብለው ይሆን ከዚህ ንግግር በኋላ? እሺ አፈራን ይረከብ ኮሙኒዝም ዝሆን ይዝብል ኣብ ትግራይ ተፈትዮ ዘሎ ኮንታክቶን ኮሙኒዝም
እዚህ አሁን ኢና እድል ብዛ እኔ በትግራይ የተፈጠረው ሁኔታውም ይሄው ነው። በአዲስ አበባ ያለውን አይመለከትም ማለት ነው። እሺ እናየዋለን። አዲስ አበባ ያለውን ማለት ነው። አዲስ አበባ ያለው ቤትና ንብረት አይመለከትም። ትግራይ ማሳና አጅብ ማዕበይ ያስዋጽሉ ትግራይን እያጣናት ነው የምንሄደው። በመሰብ ለሆነ ምክንያት እናፈጠረ አና የቶን እናበለ አማዕዲው እኔ አይመለከተኝም እያለ ምክንያት እየፈጠረ ይሰል የሚያይሰው አውደጉም ዝን ይሰል ከውጭ ሆኖ ችግሩን አብረን ካል ተሳተፍንበት ትግራይ ትጠፋለች። ከርቀት ብቻህን ምንም አያገባኝም እያልክ አሻግሮ ማየት ብቻ ያው ጥፋት ነው የሚያስከትለው ነው። ይሄ ሀሳብ የሚደገፍ ነው። እቶም ሕማቃት እድሜም ክንዋሕ ዝገብር መጥፎቹ እድሜያቸው እንዲረዝም እኔ የምልሽ ግን በጣም ጥሩ ሰዎች አጭሩ ይቀጠፋሉ። በጣም ብዙ እነ ስብሐት ዛሬም በ95 ዓመታቸው ትግራይን ያምሷል። አይሞቱ አይታመሙ ትላለች ያላልኩ ምንድነው ታሪኩ? ሞት እኮ ማናችንም እኮ ይዘነው የምንሄደው ነገር እኮ ነው። አቤ ግን ምን መሰለሽ እኔ ለማንም ሰው ሞት አልመኝም። እኔ እንደውም እነዚህ ሰዎች መቆየታቸው ነው እንደውም ማንነታቸው እንድናውቅ ያደረገን። አትመኝላቸውም እነዚህ ሰዎች ነው። እኔ እኮ መጀመሪያ እኔና አንቺ ትዝ ይልሻል ቀርተን ነበር ከሚዲያ ስብሐት የተፈታ ጊዜ 2 ወር ተበሳጭተን፣ ግን ትክክል ነበር ቆመሽ ታስቢ። ለመሰለሽ እዛ ቢሞት ጀግና ይሆን ነበር እንዴ? ሐውልት ሌላ ሐውልት ሊቆም ነበር እኮ ክልሉ ሐውልት በሐውልት ይሆን ነበር እላለሁ እኮ። ልማት የሚባል የለም። ሐውልትማ አንደኛ ናቸው። ለደሳለኝ ሁሉ አቆርሞለታል። ደሳለኝ የሚባል እንትን ምንድነው እንትን አለ እንዴ? እኔ ለሰውም ጠየቅኩኛው ትንሽ የገበሬ ልጅ መሆን ይጠይቃል ይሄንን ለማወቅ። በነገራችን ላይ ግን በቅሎ ሴት ናት አይደለ? እንዴት ደሳለኝ በቅሎ ወንድ ሆኖ እዛ ሐውልት እንደቆመለት አልገባኝም። በነገራችን ላይ እውነት ከሆነ ምን ያህል በህዝቡ ላይ በህዝቡ ታሪክ ማንነት እውቀት የሆነ ነገሩ ላይ ሲቀልዱ እንደመጣ ነው የሚያሳየው። በቀደም አይጠይቅም እንደ ይሄንን ነገር እንግዲህ ከግርማይ ጋር ስለ እንትና አነሳሽ ስለ ማርታ የደሳለኝን አታውቂም እንዴ? አንብቤዋለሁ እኮ መጽሐፍ እኮ ተጽፎለታል። ተስፋዬ ገብረአብ መሰለኝ የጻፈው ተራሮችን እንቅጥቅጥ ትውልድ 5 እትም መሳሪያ ገንዘብ ምናምን ጭኖ ለደርግ እዛ ገብቶ ማለት ነው ተማርኮ ከዛ ይዞ መጣ ወደ ወያኔ። ሲያያቸው ደርግ የነሱ አይደሉም። እንደዚህ እኮ ነው እይታው አይደል? እኔ እኮ መጽሐፉን ሳነብ እውነት ነው የመሰለኝ። በኋላ እያደርምልሽ ስትረጃቸው ምን እኛ አዞዎቹ ስለሚያውቁን አሳልፉን ብለው የለ እንደ አለ ምግበ እንኳን የዛኔ ብዙ የመገናኛ ሜተድ የሌለ እንደፈለገ ማንም ቢዋሽ ተቀባይነት የሚገኝበት ዘመን ተወውና አሁን እኮ ነው አሁን ራሱ እኛ ወንድሞቹ ስለሆነ እውነቱን ነው ወንድሞቹ ናቸው። ግን ወንድሞቻችን እንደሆኑ አውቆ አሳልፉን እንዳለው ማለት ነው። እንትና ሟቹ አሰፋ ማሞ ነው ብዙ ጊዜ ሲጠየቅ አንድ የሚያውቃት ታሪክ አለች። የሰራት ማለት ነው። በቃ ምንድን ነው የሚለው መሰለሽ የጠየቅሽው ጥያቄ ስለ ትግሉ ዘመን ይሁን ስለ አዲስ አበባ መግቢያ ወይ ምናምን ይሆናል አይደል? የሚያነሳት ያችን ነው። አክሱም ላይ ተከበን ሰብረን ወጣን፣ ከከበባው አመለጥን። እኔ ነከሌ ነበር ይላል። ሁልች ነገር በተለያየ ነገር ሲደጋገምብኝ ገብሩ አስራትን ጠየቅኩት። የሚያውቃት ታሪክ አንድ እሷ ነች። ስለዚህ ሌላ ምን ያወራ አለኝ እና ስለ ደሳለኝ ሲነግሩኝ ስለ ማርታ ሲወሹ ስለ ምላስ መቁረጥ ራሱ ፊልም እኮ ተሰርቶበታል። ምላሱ ስለተቆረጠው ታሳሪ ሚስጥር አላወጣም ብሎ ኢትዮጵያ ጋዜጣ ላይ ጽፌዋለሁ እኮ ፎቶግራፉን ሁሉ አግኝቼ ከወይን ጋዜጣ እውነት መስሎኝ ራስሽ በራስሽ እንደዚህ አድርገሽ ስትቆርጪ አትችይም። ሯቸው ያለ ጋዜጠኛ አንድ ጊዜ ምን አለ መሰለ ስለ ይመስለኛል ወይ ስለ ማርታ ወይ ስለ እነሱ ጠይቄው ነው እና ያኔ እኮ አለኝ አንድ ጊዜ ስብሐትን ጠየቅኩት በሬዲዮ የድምፅ ወያኔ የበረሃው ማለት ነው። አንድ ሰው በቃ እንደ ስፓይደርማን በለው እኔ ስፓይደርማን ብዬ የምገልጻቸው ታሪኮች አሉ አይደለ? የተነገረለት ታሪክ እንደዚህ አይነት ታጋይኛ ጋር እንዴ ብዬ ጠየቅኩኝ አለ ለራሱ። በኋላ ሳገኘው ስብሐትን እኔ ምን ስብሐት ይሄ ዛሬ እንደዚህ በሬዲዮ ፕሮግራም
ታሪኩ የተነገረለት ሰው ማን ነው? የትኛው ምንድነው የሚባለው ይሄ የሚመደቡበት ቦታ ላይ የትኛው ላይ ነው ያለው ምናምን ስል ታጋዩን ለማበረታታት ነው ምናምን። እኔ የሚገባኝ ነገር ይሄ ነው። አይሽ ምላጭ ቆረጠ ሲባል እንዳትናገር እሱን ተከተል ቁረጥ እኮ ነው። ይሄ ጋዜጠኛ ነው የነገረኝ እችን ታሪክ። በነገራችን ላይ ዛሬ ከጀነራል ጻድቃን ጋር ያወራው ማለት ነው። ያ ሁሉ የተፈጠሩ ታሪኮች እንግዲህ ግርማይም ነግሮናል እኮ ብዙ ድራማ እኮ ተጽፏል በጣም ተብሏል ይላልና በጣም የጭካኔ ደግሞ የጭካኔ በጣም የሚያሳዝነው ጨክነህ በራስህ ላይ እንድትወስን እኮ ነው እንዲህ የሚደረጋል እንድትል ማለት ነው። አላም ሁሉ حماق ነገር ብቻም በመበልከሱና ዝሁኑ ዕድል ክፈጥር ዝኽእል ምክንያት የለን አይብል አነ ዝኾነ ምክንያት ክልል ግን ናብቱ ሓይልኻ ውዲብካ ተኣኪብካ ዓይልኻ ጠሚርካ ቀልጢፍካ መፍትሒ ሂብካ እቲ ነገር ኣብ ምቅላል ብምስታፍ ብፀለመ ዝመፀ ይኹን ብወረ ዝመፀ ይኹን ብዝኾነ ይኹን ሕሾሾ ዝመፀ ይኹን ምክንያት እናተፈጠረ ካብኡ ዝሃድም ሰብ ይበዝሕ ኣብኡ ክኽወል ዝደሊ ሰብ ይበዝሕ። ትግራይ ዘሎ ስርዓት እቲ ናይ ሓሳብ ምምንጫው ምስትርጫው ሓሳብ ምምንጫው ጥራሕ ኣይኮነን ሀሳብ ማመንጨትና ማሰራጨት ምንጫውን ምስትርጫውን ቴክኖሎጂ ኣብኡ ህዚ ቴክኖሎጂ ፋሕምቲ ነቢሉ እምበር ከምዚኣ ገይሩ ሒዙ በይኑ ጥራሕ ክኾን ዝደሊ ታሪኩ ማን ቲፒኤልኤፍ አንድ እንደዚህ ብቻ ራሱ ይዞ በቃ ዛሬ ቴክኖሎጂው ናይ ስርዓት ኔቸር ከምኡ እዩ። እዚ ቴክኖሎጂውን ሰብ ባዕሉ ብለይ እናበለ እናፍረሶ ይኸይድ ኣሎ እናፈራረሰ ይኸይድ ኣሎ። ብሞኖፖል ናይ ሓሳብ ምስትርጫውን ምምንጫውን ዝሕዝ ሓይሊ የለን። ቴክኖሎጂ ባይደርስልን ኖሮ እኮ ነው እንግዲህ እየነገረን ያለው እውነት ነው። እኔ አሁን ቅድም ያወራሽው ደስ ይለናል የምንለው ቴክኖሎጂ ባይደርስልን ኖሮ ዛሬም ከ50 ዓመት በፊት በነበረው ማንነቱ ነው መገለጽም መታየትም ገዢ ሆኖ መቀጠል የሚፈልገው። ቲፒኤልኤፍ ግን ቴክኖሎጂውን መቆጣጠር አልቻለም። ህዝቡም ራሱ እምቢ ማለት ጀምሯል ነው። አዞ ሁሉ እኮ የሚያውቀው ቲፒኤልኤፍ ነው። እና ኣብዚ ከምዚ ዝመሰለ ነገር ብድሚት እውን ክቅፅል እዩ። እዚ ጥራሕ ዝቋረፅ ኣይኮነን። አንድ በጣም የገረመች ነገር ልናገር ማለት አብዛኛዎቹ ልክ አሁን ቲቢኤስ ምናምን የሚባሉት የሚዲያ ተቋማት ከገንዘብ ማነስ አንጻር ብዙ ፈተና ያጋጥመናል፣ ችግር እያጋጠመን ነው፣ እናንተም መፍትሄ አላስቀመጣችሁልንም ብሎ ይጠይቀዋል። እና ምንድነው ገብቶኛል እንዲህ ብለህ ስትናገር ዛሬ ነው የገባኝ እንዲህ አይነት ችግር እንዳለባችሁ ይልና በጣም የሚገርመው ነገር ትግራይ አዲስ አበባ ያሉ ተጋሩ ባለሀብቶች እዚህ ለለውጥ ከሚሰራው የሚዲያ አካላት ጋር ከመስራት ይልቅ ዛሬም ድረስ ለትግራይ ይገብራሉ ይለዋል። ጻድቃን ነው የሚለው እውነት ነው። ለትግራይ ነው ገንዘብ ምክንያቱም ይመጣሉ ብሎ ነው የሚያስበው ወይም የሆነ ነገር ያደርጉናል ብሎ ነው የሚያስበው ብሎ ይገልጣልና ይሄ አንድ ነገር በቀደም ስታሊን ምን ሲል ሰምቼዋለሁ። ኢትዮጵያ ውስጥ እየተሰሩ ላሉ የልማት ስራዎች እናንተ አስተዋጽኦ አለበት ይባላል ምናምን ይላችኋል መሰለኝ እየደወለና አዎ ምንም በቃ ወደን አይደለም እያደረግን ያለ ነው ላይክ ጊዜው እስኪያልፍ ድረስ ነው ብለው አሉኝ ነገር ነው የሚያወራው። በትክክል እዚህ ሀገር ሆነው አሁንም ለትግራይ ህዝብ ጥፋት አሁንም ለወጣቱ መሰደድ እንግዲህ በባለፈው ቁጭ ብለሽ ታዳምጫለሽ ግን ማን አሁን ይጠራሽ ላይ የሚጫኑት ነገሮች ሰማለሁ ደግሞ ጽሁፉም እንድታየው ስለሚያደርግ ዛሬም ያው እሱ እኮ ከጠቅላይ ሚኒስትር ቢሮ እንደደረሰን ይላል። ከመከላከያ በነገራችን ላይ በመከላከያ ውስጥ ያሉት የትግራይ ተወላጆች ወጥተው ይሄንን ሐሳብ ካልተቃወሙ መንግስት ወይ መከላከያ እንዴት እነዚህን ሰዎች ጉያው ውስጥ ይዟቸው ይኖራል ብለህ ልንጠይቅ ነው የምንገደደው። ምክንያቱም በመከላከያ ውስጥ ያሉ የትግራይ ተወላጆች እንደነገሩኝ ምናምን ይላል መከላከያ ውስጥ ያሉ ምንጮቻችን ይላል። ማንን ለማሳጣት ነው? ያ በደርግ ዘመን የነበረው አቶ ግርማይም እንደነገረን ወረቀት ስም ዝርዝር ይዘህ ገብሩ አስራት ላይ መጻፍ አለች። ከዛ በኋላ ሰዎች ማስመታት ወይ ትመታለህ ወይ ትታሰራለህ። የቀረ ነገር ነው። እንደዚህ አድርገውም የሚሰጡ ያሉ አይመስለኝም። ዝም ብሎ ነው ታዩ። ይሄንን ይልቅ አንድ ነጥብ ስታነሺ ትዝ ያለኝ ነገር ምንድነው
የአሜሪካ መንግስት የጉዞ ማዕቀብ ምናምን ጥሎባቸዋል እነዚህ የተወሰኑ አመራሮች ላይ። የኢትዮጵያ መንግስት በጣም በተደጋጋሚ እነዚህ ሰዎች እነ ምግበ የፕሪቶሪያውን ስምምነት አብቅቶለታል ፈርሷል ብለው መንግስት ላይ ዛቻ ጀምረው ጦርነት እያደረጉ ነው። ሌላ ዙሪያ ጥምጥም መሄድ እኮ አይጠበቅብህም። መንግስት ማለት በፕሪቶሪያው ስምምነት መሰረት መንግስት የመሾም መብቱን ተጠቅሞ የሾመውን አካል አስነስተው መፈንቅለ መንግስት አድርገው ራሳቸው ተቀምጠውበት። አይ መፈንቅለ መንግስት እንኳን አትበዩ፣ ታዴ ነው ቀስ ብሎ የሰጣቸው። ችግር የለም እሱ ራሱ እንደዛ ብሎ በመናገሩ ብቻ በቂ ነው። እንደ መንግስት እንደ ፌዴራል መንግስት ግን ምን እንደተደረገ ማለት ግለጹ ብባል እኔ መፈንቅለ መንግስት አደረጉ ነው የምለው። ልክ ነሽ። እሱማ ከጌታቸው ጀምረን እና ያደረጉት ግን ምግበ በተደጋጋሚ የምንናገረው እኔ የማውቀው ብቻ 500 ሺህ ብር አለ ሁለት የሚከራይ ሁለት ሚስቱ ነች እዚህ ቁጭ ብላ ንብረቶቹን የምታስተዳድረው። ምንድን ነው መንግስት ለምንድን ነው እርምጃ የማይወስደው? ለምን እንዴ? እነ መዲድ እኮ ቢዝነስ እያካሄዱ ነው። ሶማሊያ ተኮዚች ቢዝነስ ታካሄዳለች። እኔ እንኳን ከምርጫው በኋላ እርምጃ ይወስዳል ብዬ ነው የምጠብቀው እንጂ ካልሆነማ ቅሬታችንን እኛ መግለጽ እንጀምራለን እንጂ። ከምርጫው በፊትስ አሁን ስለምንድን ነው የማይወሰደው? አሜሪካ እኮ ከምርጫው በፊት ከምርጫው በኋላ አላለችም እኮ። አሜሪካ በተለያየ አጋጣሚ ማለት ልትዋጋው እንኳን ብታስብ አገር አሜሪካ አልፋ ሄዳ ሌላ ሀገር ነው የምትዋጋው። እኛ እኮ ጦርነት ላይ ነበርን። ገብቶኛል። ነው አሁን ማዕቀብ ሲጥልባቸው እነዚህ ሰዎች ላይ ገዳም ማዕቀብ ያላቸው ንብረት እንዳይንቀሳቀስ ገንዘብ ብለዋል አለ። ለምንድን ነው ፌዴራል መንግስት ይሄን የማያደርገው ነው? ይሄ የሚሰበሰበው ገንዘብ ወዴት እየሄደ ነው? ለምን እየዋለ ነው? ሱዳን ትላንትና አልሰማህም እንዴ? በእንትን አካባቢ ያሉ ሰው የደወሉልኝ የቀድሞ የመከላከያ አባል የነበሩ በደርግ ዘመን ማለት ነው 26 ዓመት ተፈርዶበት 17 ዓመት ታስሮ የወጣ ሰው ነው በነገራችን ላይ። እና ሐራ መሬት የዚህ ምዕራቡን ሐራ መሬት ተቀላቅለዋል አሁን እሳቸው። ምክንያቱም እኔ ከዚህ በኋላ ለልጆቼም ቢሆን ታሪክ ሰርቼ መሞት ፈልጋለሁ ነው የሚሉት። ምክንያቱም ህወሓት በዚህ ልክ ከቀጠለ እናቶቻችን ሲያለቅሱ የነበሩትን እናቶች እየጠቀሱ በዚህ ልክ እያለቀሱ እንዲኖሩ መፍቀድ አልፈልግም። እኔ እናቴ እስር ቤት እያለሁ ነው የሞተችው ባልሰራሁት ወንጀል ብለዋል። ስለዚህ እነዚህ ሰዎች በተለይ ደግሞ በጣም ያስደሰተኝ ነገር ከንግግራቸው ሰራዊቱ እየፈረሰ እየመጣ ነው። ከባድ መሳሪያ ይዞ የተናጠል መሳሪያ ይዞ እየመጣ ነው ማለት ያው ብዙ ጊዜ ማን እንዳደራጃቸው በግልጽ ባይታወቅም የሆነች እድል ቢሰጠን እኛ እነሱን እንድናጠቃ እናደርገው ነበረ። በዛ ላይ ደግሞ ብዙ ጊዜ የሚፈጅብንም ጉዳይ አይደለም ይላሉ። ምንድን ያሉት የት እየሄደ ነው ገንዘቡ የሚለውን ሲመልሱልን ሱዳን እያስገቡ እያከማቹ ጦርነቱን ለምን እንደሚፈልጉት ታውቃለህ? ኦልሬዲ ንብረትና ሀብታቸውን አሽሸዋል። እቺ ጦርነት ደግሞ ሁሌ እንደምንላት የገበያ ግርግር፣ እቺ ጦርነት ስትጀመር መውጫ ቀዳዳ ያገኛሉ። ልክ መቀሌ 2013 ላይ የመቀሌ ህዝብ በአጠቃላይ እኮ ጀነራል ባጫ ተያዙ ተብሎ እየጨፈረ ነበር አይደለ? በዛ ጨለማ እነሱ ተንቤን ደርሷል። ሰበር ዜና ብለው ጀነራል ባጫ ብለው ነው ያቆሙት። ስለዚህ ታሪክ ደግሞ መድገም ይፈልጋሉ። አሁን መውጫ ቀዳዳ ነው የሚፈልጉትና ሀብታቸው የት ነው ያለው ካልከኝ ኦልሬዲ አሽሸው ጨርሰዋል። ምናልባት መንግስት እጁ ላይ ያለውን እንዴት ነው ህግ ምን ይላል? በምን መንገድ ቁጥጥር ስር መዋል አለበት? ምናልባት እነሱን መጀመሪያ አሸባሪ ብለህ ነው ወይ ድጋሚ? ለህወሓት እኮ ህግ አላወጣላትም አሜሪካን እኮ አዲስ እኮ አይደለም። እነዚህ ሰዎች ወደ ጦርነት፣ ወደ ጸባጫሪነት፣ ወደ አላስፈላጊነት ስለገቡ ማዕቀብ ጣለባቸው። የጉዞ ማዕቀብ መንግስት ላይም እኮ ጥሎ ነበር። አንተ ጸባጫሪ ብሎ በጠቅላይ ሚኒስትሩ ላይ፣ በወታደራዊ መኮንኖች ላይ፣ የጦር አዛዦች ላይ እንደዛ ተደርጓል። ታስታውሽ እንደሆነ አሁን በዲፕሎማሲው መንገድ መንግስት እየሰራ ነው፣ በጣም እየሰራ ነው። ድምፁን አጥፍቶ መመታት የሚገባውን እየመታ ነው። አዎ እየመታ ነው። ንብረትና ይሄ ገንዘብ ለልማት አይደለም እየዋለ ያለው ከዚህ የሚሸሸው። ኧረ እንደውም እኔ 30 ቢሊዮኑ እንዳይላክ ነው አሁን እኛ እንደውም ተጽዕኖ መፍጠር ያለብን ለመንግስት። በዚህ ልክ እንግዲህ እያሸሹ ነው ካለን በጣም ራሽ ደግሞ ለህዝብ የሚበጀትን በጀት ተልኮ ሌላ የጦርነት ማራዘሚያ እድል መስጠት ይመስለኛል። እና እንደውም ይሄንን ብዙ መቃወም ያለብን ጉዳይ ይመስለኛል። በነገራችን ላይ ይሄ 3ኛ ክፍል የስፖርት መምህር ነው። አሸባሪ ኢላስ መይሳን ህወሓቱን ከምኡ ክብል እየ እንተ ኢላ
نتحول نفهم خم خبلية إلى ناي أول إف ون خم خبلية إلى هنا جنبيلا بنشاكل قوم حيلتات خم خبلية إلى ترجم الله አሜሪካን ነው አሜሪካን ነው አይደለ አዎ أمريكان بكذا عصا ما ينحرق ሁሉም አሁን በኢትዮጵያ ፖለቲካ ተቃዋሚ ወይም አሸባሪ ምናምን ተብሎ የተፈረጁትን እነ ቲፒኤልኤፍን እነ ፋኖን ምናምን ኦኤልኤፍን ምናምን በተመሳሳይ እንደ ለቲፒኤልኤፍ ባለስልጣናት ማዕቀብ እንደጣለችው እላለሁ ካለች ጉሮሮዋ ላይ ገመድ ማስገባት ነው። አገቷ ላይ ገመድ እንዳስገባች ነው የሚቆጠረው። በጣም የሚያሳፍር እኮ ነው። ብድግ ትግራይ በእንደነዚህ አይነት ሰዎች ነው የምትመራ ያለችው። ሌላው እንግዲህ የይቅርታ ነገር ስናነሳ ይህንን ልጅ ማንሳት ግድ ይላል። በጣም ሰላም ከመይ ኣለኹም ንሓንዶ ከመይ ትኾኑ ታይኳ ክበሃል ግዜ ከፊኡ ግን ታይ ንማልደ መፅአ መሲልኩም ሰላምታ ከቀረበ በኋላ እንግዲህ አንድ ነገር ይዤላችሁ መጣሁኝ አለ። ይቅርታ ንማል ነዚህ ይቅርታ ለማለት ነው። ትግራይ ይቅርታ ካሕቲ መፅአ የትግራይን ህዝብ ይቅርታ ለመጠየቅ ነው። ለምንድን ነው ይቅርታ የሚጠይቀው? እስቲ እንስማ። ኩልኹም እንዳትስማዕ ኮይኑ ታዩ ይቅርታ መበልየ ምክንያት ኣብዚ ኸድክዎ ብዙሕ ሰብ በተለይ ተጋደልቲ ኮይና አካልና ዝጎደልና ሕዚ ብፅቡቅ ይርአየና። ታጋይ ሆነን አካላችን የጎደለ ብዙ ሰው በጥሩ አይን አያየንም። ልክ ነኝ አይደል? ብሰንክኹም ኢና ከምዚ ኮይና በእናንተ ምክንያት ነው እንደዚህ ሆነ። ብግልፂ ክሳዕ ከምዚ ዝብሉ እውን ኣለዉ ተጋሩ ኮይኖም 2013 ንስኹም ተጋዲልኩም በረኻ ተዘይትምልስዎም ነርኩም 2013 እናንተ ታጋይ ሆናችሁ በረኻ ወጣችሁ ባትመልሷቸው ኖሮ እዚ ኩላይ በደል ኣብ ልዕሊ ትግራዋይ ይህ ሁሉ በደል በትግራዋይ ላይ አይደርስም ነበር። ትግራዋይ መፅሐን ትግራዋይ ተገፍአን ትግራዋይ ይገፋም ነበር። ትግራዋይ ተጨቆነን ጨቆንቲ ሒዝኩም መፂኹም ጎበዝ ልጅ ነው። ይህ ሁሉ ጭቆና አይደርስም ነበር። ጨቋኞችን ይዛችሁ መጣችሁ። ካብ በረኻ ኣብ ኣኸይ ከበረኻ ተርፉ ነርኩም እዛው በቀራችሁ ናበዝሐና መፅእ ብርግፃነ እውን 2013 ሚልዮን በረኻ ወፅእ ካብኡ ጀሚረ ብዙሓት ተሰውዮም ብዙሓት አካልና ጎዲልና ከመጋጠሙ ኮይኑ ብዙዎች ሞቱ፣ ብዙዎቻችን አካላችን ጎደለ አጋጠሙ ኮይኑ አካል የጎዲለ እዚ ተሪፈ እንግዲህ የልጅ ይቅርታ እየጠየቀ ያለው እኛ ከበረሃ ይዘናቸው ባልመጣ ኖሮ የሁሉ ነገር አይደርስም ነበር። ያው ህዝቡ እናንተ ይዛችኋቸው ባትመጡ የሁሉ ጭቆና የሁሉ በደል አይደርስብንም ነበር አላችሁ አይደለ? ከዛ ፊል አረገ በቃ ልክ ነው። እኛ ተሸክመናቸው ባናመጣቸው ኖሮ ዛሬ ሁሉ ትግራይ ላይ አይደርስም ነበርና ይቅርታ ይዘናቸው ስለመጣን ይቅርታ ነው እያለ ያለው። እችን ለምንድን ነው ጌታቸው ማይሏት? ለምን ጦርነት ውስጥ ዛሬ ያለበትን አፈናና ስቃይ ያደረስንብህ እኛ ነን። ስለዚህ ቀርበለን ይህ እንግዲህ በሽረት እንዳስላሴ ያፈሳል። ቁስሌ ሳይታከም ነው ያለች ነው። እንደዚህ እያዘንን እስከ መቼ እንደምንቀጥል ነው ያላቀው። እንደዚህ እናቶች እያለቀሱ ልጆቻቸውን እየገበሩ የሚያሳዝን እኮ ልውገት አይለም ግን ያክል ይለም ኳህ ነብሪና ልውሎ ዋ ለርሰሞ ይወሉ ካውል ሰን እኮ ሒዝና ከይን ልዓል ኩላትና ስድራ ተጋደልት ለማን ከይን ትሕስ ደቅ ደብልና አይና ቆልዕ ደብልና አይና ንምሐርባ ናይ ስልጣኔ ዓብታ ገብረልና አዲያ ከዛናቸው እኚ እንደርታ አካባቢ ያሉ እናት ናቸው። እዛ ቅድም በሽሬ ከነበረው ስሜት ስላልወጣሁ ነው ይቅርታ። እነዛ አያቸው አይደል እንዴት አፈር ለብሰው አፈር ላይ ተንከባለው ህይወት ሆነ እያለ ጭራሽ ደግሞ ለቅሶ ሀዘን ጭምርበት። እኚ ደግሞ ምንድነው የሚሉት እንግዲህ ባለፈው በተደጋጋሚ ቀርቦ ነበር በተለያየ ሚዲያ የተሰዋ ልጅ አላቸው። እሳቸውም ታገኝ ነበር ነው። እሳቸውም እነዚህ ደጀን የሚባሉ አሉ አይደለ? በተለያየ ነገር የሚሰሩ ወደ ጦር ሜዳ የገቡ ሳይሆኑ ከአደወያነ ምናምን ነው የሚባሉት። ምናልባት
እንደዚህ ነውና ታሰሩ፣ ተፈቱ፣ ተንገላቱ። ኤንዌይስ የሆነ ወቅት ላይ እንግዲህ ገብቷቸው ደግፎት የነበረ ድርጅት መልሶ ደግሞ ራሳቸውን በነገራችን ላይ ቲፒኤልኤፍ አፍቃሪውን ነው የሚበላው። ሁሉም ቢገባው መለስ ብሎ ቢያይ ራሱን ትግራዊ ሆኖ ማለት ነው በሱ መንገድ ብዙ ዋጋ የከፈለለትን ነው የሚበላው። ያው ስትቃወም ያሳድድሃል። አንደኛውን በተቻለ መጠን ማምለጥ ካልቻልክ ይገልሃል ምናምን። ግን እድሜ ልክህን የሚያሰቃየ ለሱ ባለ ፍቅር ነው። እሱ ነው ዋጋው እየከፈሉ ያሉት ብለን የምንላቸውና በጣም በሚያሳዝን ሁኔታ አሁን በቃን ነው የሚሉት። በቃን፣ ከዚህ በኋላ እናንተን የምንቋቋምበት የምንሸከምበት አቅም የለንም። አንድ እንደው ጥይት ብትተኮስ ለራሳችሁ አትበሉ ነው የሚሉት። አንድ ቪዲዮ ያየሁት አንድ ነገር አስታወሰኝ። ትላንት አንድ እዛው የታፈሱት በጣቢያ ውስጥ የአእምሮ በሽተኛ ልጅ ታፍሷል። የአእምሮ በሽተኛ ልጅ ይኸውላችሁ እያሉ ያነሱታል። እንደዚህ ተሸፍኗል። ምንም ነገር እንትን አያደርግም። ለእናቱ መድኃኒት ሊገዛ ያወጣ ከሆስፒታልም ታፍሷል እኮ። እናቱ ሆስፒታል ተኝታ መድኃኒት እየወሰደች ነው። የታዘዘላትን መድኃኒት አክሱም ላይ ነው ሊገዛ ሲወጣ አፈሱትና ምን አሁን በቃ እኛ ብዙ ችግሮችን ባወራን ቁጥር አንድ የምሰማው ታሪክ ነበረ። ይችን ልነግርሽ ስለፈለግኩ ነው። አንድ የሚወራ እኔ ባደኩበት አካባቢ ቀበሌ አንድ ልጅ የአእምሮ በሽተኛ ልጅ ነበር እና በየቀበሌው ኮታ ማምጣት አለብሽ የሚታፈስ። በኋላ እሱ እዛ ዳቦ ያወርዳል ምናምን እና ራሱ እኮ ገብቶ አይሆንም ምናምን ተብሎ የወጣ ልጅ ነው የአእምሮ በሽተኛ ስለሆነ። በኋላ ግራ ገባቸው የቀበሌ ሊቀመናብርቱ ምናምን እና ቤት ጥበቃው አለ አንደኛው ሰውዬ። በኋላ ግራ ገብቷቸው ምናምን ለምን እሱን አናስብም ብለው ላኩ። ኮታ ማሞ ያደረጉት ማለት ነው። ልክ እንደነኝ እናትየው እየተንከባለሉ የሰው የቀበሌውን ሊቀመንበርና ቤት ጥበቃ ሊቀመንበር ስም እየጠሩ ጤነኛ ልጆችን ቤት ውስጥ አስቀምጠ የኔን በሽተኛ ልጅ ላክ፣ እግዚአብሔር ይፍረዳሉ። ደርግ በመጨረሻው ሰዓት መንግስቱ ኃይለማርያም የሚባል ፋሽስት በግድ ወጣቶችን እያፈሰ እድሜውን አላስቀጠለም። እነዚህም እድሜያቸው ማጠሪያው ትክክል ነው። ወጣቶች መሳሪያቸውን ወደ ራሳቸው ነው ማዞር ያለባቸው፣ ወደ እነዚህ ነው ማዞር ያለባቸው። በቃ አመት እናት አረዩ ልጆቻችን አመት በአመት እየተለቀሙ ነው ኩናት ረይለው ልጆቻችን እየተለቃቀሙ ይገኛሉ። በቃ የረይለው አሰጋብና አሽግርና በችግራችን በስቃያችን ሽግርና ጋይናን መሽናና ኩናት ነው ሐዋ አለባ ወደ እሳት ወደ ጦርነት አለማቴር አያና አኾይኑ ነስብ ትግራይ መሐንሰይና ዓለም ይመልከተን ዓለም ህዝብ ዓለም ስታኾይኑ ህዝብ ትግራይ መሐንሰይኑ ታኾይኑ ትግራይ ስናገራ ትግራይ ካብ ሰባ ዝሃፈ ግብሪ ድልዋ ኾይኑ ንጥሙ ይተዓንግል ንዕሩቕ ተኸድን ትግራይ ተሸጊራ ትግራይ መከራ ረኺባ ትግራይ መከራ ውስጥ ችግር ውስጥ ነው ያለችው። ብኽያት ተሓድራላ ወላዲት የትግራይ እናት ስታለቅስ ታድራለች። ብኽያት ተሓድራላ ዓመት ኩናት መከራ ረኺባ ዓመት ጦርነት ረኺብና ዓለማት የረአያና ዓለማት ዝገበለልና ዓለማት አግስልና ሕና ከፊና ዓለማት ረአይና በዛ ኻትኩም ረአይና የዓለም ህዝቦች ተመልከቱን ከፍቶናል። የሀውዜንን ሻማ ብርቷል። ተቃራኒ ራሳቸው ያስጨረሱትን ሰው በጣም እኮ ነው የሚገርመው። አሁን እየሞተ ስላለው አሁን እየገደሉት ስላለው አሁን ገና ሬሳው በአግባቡ ያልተቀበረ ወጣት ባለበት የ2013 ጦርነት ተጀምሮ እስከ ዛሬ ድረስ አንድም ነገር ችግር የሚባል መገለጫው በሙሉ ክልሉ ላይ ባለበት ቦታ ሆነው አዛኝ ለመምሰል ሻማ ያበራሉ። የእያንዳንዱን ትግራዋይ ህይወት አጨልመው ለሞቱት ከ50 ከምናምን ዓመት በፊት ለሞቱት ሻማ ያበራሉ። እነ መስፍን ኢንጂነሪንግ ሌሎችም እነ ዋልታ ራሳቸው እኮ ነው የገደሏቸው። ግን ሐውልት ለማቆም ቅድም እንዳልሽው ስም ለመስጠት አንደኛ ናቸው። ትግራይ ግን ምን አይነት አመኬላ ነው ያበቀለችው? እነዚህ በጣም ያሳዝናል። በመጨረሻ እንግዲህ የዛሬ 4 ዓመት
ዛሬ 2015 3 ዓመት ቃለ ምልልስ አድርጌ ነበር ከማርሻል ጋር። ምን አሉ? ይህንን ወቅትስ እንዴት ይገልጹታል? ይሄንን ወቅት ገላጭ ነው ነበረው። ስታተስ ኮ ማታስቀጥል ከሆነ ለምን ጦርነት ትከፍታለህ? ጦርነት ከመክፈት በፊት አንደኛ አሸናፊ ሆናለሁ አይሆንም ብለህ በደንብ ማሰብ አለብህ። ሁለተኛ ጦርነቱ ምን አይነት አደጋዎች ያስከትላል የሚል ነገር ማሰብ አለብህ። በጎረቤቶቻችን ምን ያመጣል? በዓለም አቀፍ ደረጃ ምን ያመጣል? በአገር ደረጃ ምን ያመጣል? በትግራይ ደረጃ ምን ያመጣል ብለህ ነው መጀመሪያ ያለብህ። ጦርነት አንዴ ከጀመርከው መውጫው እንትን ነው። መውጫው በጣም ከባድ ነው። ከደቀክ በኋላ እጅ ወደ ላይ ነው። እስከዛ ድረስ ግን የምታወድመው የምታፈርሰው ነገር ከባድ ነው። ለመጠገንም ወደ ቦታ ለመመለስም ብዙ አስርተ ዓመታትን ሊጠይቅ ይችላል። በቀላል አይጀመርም ጦርነት ቀላል ስራ አይደለም። ጦርነት ህይወት የሚበላ ስራ ነው። ይሄው ነው እንግዲህ አበበች፣ በጣም አንደኛ በቀላሉ ጀምረ በቀላሉ ሊጨርሰው እንደማትችል ማወቅ ይጠበቅብሃል ነው የሚሉት። ይሄ ደግሞ ከትላንት ወዲያ በተለይ ደግሞ እኔ እርግጠኛ ነኝ ብዙ ጊዜ ምን እላለሁ መሰለህ 17 ዓመት እንደሚፈጅባቸው ቢያውቁ ኖሮ የእውነት ይጀምሩት ነበር ወይ እላለሁ። ይሄ በፊቱን እኮ ነው ጭራሽ አሁን እየጀመሩልሽ አይደል? በ3 ዓመቱ ከዛ በኋላ ኢትዮ ኤርትራን ብለው ከዛ በኋላ ትላንት 2013 ላይ አሁንም ገና እንደገቡ ከሆነ ጋስ ወደ ብለው እንዲወጡ አደረጓቸው። ከዛስ ብዙ እኮ ነው ያለቁት። የዛ ጊዜ ነው እንደው ያው ባህላዊ ብሏቸዋል። በእርግጥ ባህላዊ ጀነራሎች ባሉበት ክልል እረኞች ናቸው አሉ ሽማግሌው። አያቸው አይደል? ከአራተኛ ክፍል ያልዘለሉ እረኞች እኮ ናቸው መሪ ተብለው እዚህ ሁሉ መከራ ውስጥ የከተቱን ይላሉ አንድ ሽማግሌ። አዎ እነዚህ የሚመሩት ታሪክ ጥስተል ሀይ ጥስ ዝብል ኮ ዝመርሑ ዘለው ትምህርት ኮ የውለም ብጥስ ትምህርት የላቸውም እኮ ግበረለ ከገብረልካ ኮ እምሒዞም ወረቀት ምር በሐቅ ተፈትፊቶም ወይ ኮይ ከክልል እኮ ነው ወረቀቱን የያዙት። አፍታ ግንባር ላተቃለሱ ኮይዶም በር ትምህርት ሓንቲ የውለም ትምህርት አንድ የላቸውም። እውቀት ካምሕላ ከፍተ ኸይ ከረኝነት ከፍየል ጥበቃ ከከብት ጥበቃ ነው። ግን ገበሬ እኮ ስንት አገር አቅምቷል እኮ። እነዚህ ግን ግብርናውን የሚያቀናው እንዴ ግብርናውን እኮ ማቅናት ይችላል ገበሬው። እረኛው እኮ መጠበቅ ያለበትን ይጠብቃል። አገር ይጠብቃሉ ወይ ነው? አገር ህዝብ ያድናሉ ወይ? ያለ ቦታቸው ላይ ነው ያሉት ነው እኮ እያሉ ያሉት። ይሄ እንግዲህ መቼም ዛሬ ላይ ይህንን ስለተናገሩ እንቀበላቸው እንጂ ትላንት እኮ እነሱ አንግሰዋቸው ነው እነዚህ ሰዎች ዛሬ ድረስ ህዝቡን እየጨፈጨፉ ያሉት። ለማንኛውም ግን በቃ ኦልሬዲ እነዚህ ሰዎች ማን እንደሆኑ ታውቀዋል አይደለ? ከዚህ በኋላ እንዴት ለነሱ ትሰለፋለህ ነው ጥያቄ። እንደማያሻግርህ ካወቅከው የሆነ ልትሻገርበት የተማመንክበት ትላንት ከትላንት ወዲያ ያደረሰብህን ካወቅክ በኋላ እንዴት ልታጠፋው እንደሚገባህ ነው እንጂ ማሰብ ያለብህ በተመሳሳይ መንገድ ያሻግረኛል ብለህ እሱ የሰራ ጀልባ ላይ መሳፈር ለመስመጥ ነው። በመጨረሻም እንግዲህ ፕሮግራማችንን ከማጠቃለላችን በፊት ከአቶ ግርማይ ጋር ያደረግሽው ቃለ ምልልስ በጣም ምርጥ ነበር፣ ወድጄዋለሁ። እኔ ክፍል 2ን ሐሙስ ነው የምንጠብቀው። አዎ ሐሙስ ይቀርባል። ምናልባት የበለጠ አዳዲስ ነገሮች ያገኙበታል። በተለይ ደግሞ አንዳንድ ጊዜ ተሸክመናቸው መንዞራቸው ማናቃቸው ግን አደጋ የሚያስከትሉ ነገሮች መለስ ብለን አስበን እንድናይ ይሄ ነገር ልክ ነው አይደለም የሚል ነገር እንድናስብ የሚያደርጉን ተጨማሪ መረጃዎችን ታገኙበታላችሁ ተመልካቾቻችን። ስለዚህ ሐሙስ ክፍል 2 ይቀርባል፣ ተከታተሉት። እናመሰግናለን አቢ ስለነበረን ቆይታ። እንግዲህ በቀጣይ እንገናኛለን። ይዛ ሰው ይበለን።
ክቡራን ተመልካቾቻችን የዛሬ ፕሮግራም በዚያው አበቃ። ቸርን ሰንብት። ለእርሶም ለልጆቹም ይሆናል ውርስም ቅርስም ነው። በዲፕሎማቶች መቀመጫ በሆነው አፍሪካ ህብረት አጠገብ በመሃል ቡልጋሪያ ከባለ 1 መኝታ እስከ ባለ 3 መኝታ ክፍል እንዲሁም ሱቆችን አቅሞን ባማከለ መልኩ በተለያየ ካሬ አማራጭ ለሽያጭ ማውጣታችንን እያበሰረ ድርጅታችን ከዚህ በፊት በካዛንችስ ሰርተን ያስረከብነውን +18 አፓርትመንት ህንፃ ለስራችን ምስክር ነው። አሁን ላይ ደግሞ ዘመናዊ አፓርትመንቶችን ከታላቅ ቅናሽ ጋር በታማኝነት እናስረክቦ እርሶን እየጠበቅን እንገኛለን። በቡልጋሪያ አዲስ የተለቀቀውን ሳይት ምክንያት በማድረግ ቀድመው ለሚመጡ 20 ደንበኞች በካሬ 89 ሺህ ብር ተጨማሪ 25% ታላቅ ቅናሽ የማይደገም ወርቃማ ዕድል ሰመር ሪል ስቴት። ስለ ቤቶች ዲዛይንና አቀማመጥ እንዳያስቡ የአዲስ አበባን ዘመን ተሻጋሪ ቅንጡ ስካይላይት ሆቴልን የሰሩ የአርኪቴክት እጆች ለእርስዎ ምቾትን በሚሰጡ መልኩ ሆነውም ተሰርተዋል። ምን ይሄ ብቻ፣ የጋራ መገልገያዎች ከሚያስቡት በላይ ተዘጋጅተዋል። ቤቶ እየኖሩ የሚከፍሉት 50% የባንክ ብድር ተመቻችቷል። ከ700 ሺህ ብር ጀምሮ በመክፈል ቤቶን መዋል ይችላሉ። ፈጥነው ቤቶን ያዙ። ለበለጠ መረጃ ደውሉ። ሰመር ሪል ስቴት